ክርስቶስ ነገሩ የጣፈጠ ቃሉ የጣፈጠ ስሙ የጣፈጠ ተራራውን ዓለም ያጣፈጠ እንኳንስ የሰውን ሕይወት የመቃብርን ሆድ ሁሉ ያጣፈጠው ክርስቶስ እኮ ነው። የመቃብርን ሆድ እንዴት ነው የመቃብር ሆድ የጣፈጠ? ክርስቶስ ከተቀበረበት በኋላ እንግዲህ ሰው ከተቀበረ በኋላ ምን እንደሚሆን አስታውስ። ክርስቶስ ከተቀበረ በኋላ ራሱ መቃብር ጥዑም ሆኗል። ሕይወታችን ማኅፀን ሆኗል። እንግዲህ መቃብርን ማን አባቱ ይፈራዋል? ማኅፀን ነው እንግዲህ ዳግም ልደት ብሎ ትንሣኤ ዘጉባኤን ስለጠራው ክርስቶስ አሁን ስንቀበር እየተጸነስን ነው። በትንሣኤ ዘጉባኤ እንደገና እንወለዳለን ማለት ስለምንወለድ፣ ስለዚህም ተባለ ማኅፀን ነው። ጣፍጦታል። እንደጣፈጠም ለማጠየቅ አቡነ ተክለ ሃይማኖት ከተቀበሩ ከ57 ዓመት በኋላ ከመቃብራቸው ሲወጡ ከአጽማቸው የሚወጣው መዓዛ ሩቅ አገር ሂዶ ይሸት ነበር ማለት። መቃብርን መዓዛ መድኃኔዓለም ስለለወጠ ማለት ነው። ያ አበባ ከነቢያት የተቀሰመ ነው። ነቢያት የትንቢትን አዝመራ ዘርተው ያበቀሉ ገበሬዎች ናቸው። መቡረ ይትፈስሑ ዘኒ ይዘር ወዘኒ ያርር ይላል ዮሐንስ 4 ላይ። የሚዘራም የሚያጭድም እኩል ይደሰታል። የሚዘሩ ነቢያት፣ የሚያጭዱ ሐዋርያት እኩል ደስ ይላቸዋል ይላል። ይህንን ያስተባበረ እርሱ ነው። ስለዚህ ነቢያት የትንቢት ገበሬዎች ናቸው። ኢየሱስ እናት አይደል? አንተ አቡነ ወአንተ እምነ ይለዋል ቅዱስ ያሬድ። አንተ አባታችን ነህ፣ አንተ እናታችን ነህ ይለዋል። አሁን እናት እንጨት ሲለቅም ውሎ የመጣውን ልጅ የከተማ ልጅ እንኳን ለምሳሌ የማይመች ቁርጥ ፈልጦ ስለሚወጣ ችግር ነው በእውነቱ ማለት ነው። የገጠር ልጅ ነው ለምሳሌ የሚመች እና እንጨት ለቅሞ የመጣውን ልጅ ወጥ እስከምሰራ ይሄን ጥሬ እየቆረጠምክ ቆይ ትለዋለች። ከዚያ በኋላ ደግሞ ወጥ ትሰራለች። መጣው እሺ ትለዋለች ደግሞ ማለት ነው። ለዚያው ለ20 ደቂቃ እኮ ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ዓለምን በካህሊነቱ የፈጠረ ይህንን ዓለም በቸርነቱ ትንኝንም እንኳ ሳይዘነጋ የሚመግብ ሥጋችን ለብሶ ያዳነን የዚህ ዓለም ሁሉ መጋቢ ፈጣሪያችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስለማንዘልቀው ቸርነቱ ሁሉ ስሙ የተመሰገነ ይሁን። የፍቅር ያደራ የረድኤት እናታችን የቅድስት ቤተ ክርስቲያናችን ምልክት እናታችን ወላዲተ አምላክ ድንግል ማርያም፣ ቅዱሳን መላእክት፣ ቅዱሳን ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት ቅዱስ መስቀሉን ጨምሮ ሁሉም ቅዱሳን በረከታቸው ይደርብን። የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ቸሮ አምላክ እግዚአብሔር በስሙ እንድንሰበሰብ ስለፈቀደልን ስሙ የተመሰገነ ይሁን። ማር ያንጸፈጽፍ እማድባር ሐሊብ ይውህዝ እማውግር ወማይ እምቤተ እግዚአብሔር። ከተራሮች ማር ይንጠበጠባል፣ ከኮረብቶች ወተት ይፈልቃል፣ ከእግዚአብሔር ቤት ውሃ ይገኛል። በሉ እስኪ ረስታችሁታል? አሁን እኔ የምላችሁን እንግዲህ በሉ ሁላችሁም። ከተራሮች ማር ይንጠበጠባል በሉ። ከተራሮች ማር ይንጠበጠባል በሉ እንጂ። ከተራሮች ምን ይንጠበጠባል? ማር። ከኮረብቶችሳ ወተት። ከእግዚአብሔር ቤት ምን ይገኛል? እስኪ ድገሙት እንግዲህ ይሄንን። ከተራሮች ማር ይንጠበጠባል በሉ። ከኮረብቶች ወተት ይፈልቃል፣ ከእግዚአብሔር ቤት ውሃ ይገኛል። አሁን ይሄን እንግዲህ አንድ ላይ ሳትለያዩ በሉት አንድ ጊዜ እንግዲህ ይሄን እንግዲህ እንዳትረሱ። አሁን ቤት ስትሄዱ አይ ገዳም ደን እኮ ዛሬ ቃለ እግዚአብሔር ሰምተን መጣን ስትሉ ምን አሏችሁ ሲሏችሁ እስኪ ንገሩኝ፣ ንገሯቸው። እንግዲህ እዚያ አቤት ለሚቆዩአችሁ ዱርቤቴ ከተማ እኔም አውቃታለሁ፣ ጋሾላ ገዳም ስሄድ አይቻታለሁና እዚያ ስትሄዱ እንግዲህ ምን ሰምታችሁ መጣችሁ ትባሉ የምትመልሱትን እስኪ ተናገሩ። እዚያ ጣና ቂርቆስ ሄዳችሁ እነዚያ መነኩሴዎች ምንድነው ያሏችሁ ይሏችሁ፣ አይ ያሉነ ተራራው ማር ይንጠበጠባል ብለውናል፣ ኮረብቶች ደግሞ ወተት። እሺ ደሞሳ እግዚአብሔር ቤት ምን ይገኛል? ውሃ ይገኛል ብላችሁ ትነግራላችሁ። ትንቢተ ኢዩኤል ምዕራፍ 3 ቁጥር 18 ላይ የምናገኘው ኃይለ ቃል ነው። ነቢዩ ኢዩኤል እግዚአብሔር በረከት ያደረበት
ስለ ክርስቶስ ሕማም፣ መከራ፣ ትንሣኤ ለሰው ልጆች ስለሚገኘው ክብር አምልቶ አስፍቶ የተናገረ ነቢይ ነው እና ነቢያት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቀዳማውያን አዋጅ ነጋሪዎች ናቸው። እንደምታውቁት ማለት ነው። ቀዳማውያን አዋጅ ነጋሪዎች ናቸው። እግዚአብሔር አስቀድሞ ትንቢት አናግሯል። ሰው ከመሆኑ አስቀድሞ ትንቢት ያናገረበት ምክንያት እንዲያው ለነገሩ ይመቸኝ ብሎ ነቢይ መላክ ስለሚችል መምህር ማሰልጠን ስለሚችል ማናገር ስለሚችል ብቻ አይደለም። በዓላማ የተነገረ ነው። ዓላማው ምንድን ነው ስትሉኝ፣ አንደኛ ለሌባ እንዳይመች ነው። ክርስቶስ ለሌባ እንዳይመች ትንቢት አናግሯል። ለሌባ እንዳይመች ማለት ምን ማለት ነው? በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ ክርስቶስ እንዲህ አይደለም፣ ክርስቶስ እንዲህ ነው እያሉ የሚመጡ ሌቦች፣ ሰራቂዎች መጥተው እኛም ክርስቶስ ነን ሲሉ በዚያ ተመዝነው እንዲወድቁ ማለት ነው። በትንቢቱ ልክ ካልመጣ ሌባ ነው እንለዋለን ማለት ነው። አንድ ሰው በበር ትቶ በመስኮት ከመጣ ምን ትሉታላችሁ? ሌባ ይባላል ማለት። ስለዚህ የትንቢት በር ተከፍቷል። ያንን የትንቢት በር አዛብቶ ከመጣ አንተ ሌባ ነህ። ክርስቶስ የሚመጣ በትንቢት በር ነው፣ እንዲህ ብሎ በተነገረው ነው የሚመጣ ብለን እንድንመዝነው ለሌቦች እንዳይመች አማን አማን እብለክሙ ዘይዋ ውስተ አንቀጽ ውስተ አጸደ አባግ ወዘአርገ ውስተ ካልእ ገጽ ሰራቂ ወጉህለያ ውእቱ ብሏል ጌታ ራሱ ሲናገር ዮሐንስ ወንጌል ምዕራፍ 10 ቁጥር 1 ላይ ሲናገር እውነት እውነት እላችኋለሁ ወደ በጎች በረት በበር ያልገባ በመስኮት የሚገባ ሌባ ነው ብሏል። በበር የማይገባ በመስኮት የሚመጣ ያ ሌባ ነው እንዳትቀበሉት ብሏል። የትንቢት በር ጥሶ ናስ አፍርሶ በር ጥሶ የሚገባ አጥር ጥሶ የሚገባ እሱ ሌባ ነው እንዳትቀበሉት። በነቢያት የትንቢት በር የማይመጣ ሌባ ነው ስላት። አሁን የክርስቶስን ጌትነት የምናደንቀው አምላክ የምንለው ለዚህ ነው። አምላክ ለመሆኑ ምን ማስረጃ አላችሁ ብንባል ቀድሞ ተነግሮናል። ምን ተብሎ ተነግሮናል? ናሁ ድንግል ትጸንስ ወተወልድ ወልደ ወይሰመይ ስሙ አማኑኤል። ድንግል በድንግልና ትወልዳለች፣ ስሙም አማኑኤል ይባላል። እግዚአብሔር ራሱ ምልክት ይሰጣችኋል ተብሎ ተነግሮናል። በዚያ ምልክት ክርስቶስ አምላክ ነው። የምታመልኩት ክርስቶስ አምላክ ለመሆኑ ምን ማስረጃ አላችሁ? ምን ልትይ? ትንቢተ ነቢያትን አንድ ሳያዛባ ምልክት ይሰጣችኋል ተብለናል። ምልክቱ እናቱ ናት። እናቱ ምልክት ናት። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የክርስቲያኖች የእምነታችን ምልክት ማርያም ናት። ድንግል ማርያም ወላዲተ አምላክ ምልክት የምትሆን ምንድን ነው? አሁን ሴቶች በድንግልና ጸንተው ይኖራሉ። ሲወልዱ ድንግል ይሆናሉ። ድንግልነታቸው በእናትነት ይለወጣል። በምን ይለወጣል? በእናትነት ይለወጣል። እዚህ በኋላ እናት ናቸው፣ ድንግል አይደሉም። ድንግል ማርያም ግን ስትጸንስ በድንግልና ነው። ስትጸንስ በድንግልና ሆኖ ደግሞ ሳትጸንስ ድንግል ናት፣ ስትጸንስ ድንግል ናት፣ ሳትወልድ ድንግል ናት፣ ስትወልድ ድንግል ናት። እንዴት ይቻላል? እንዴት አድርጎ ይቻላል? ይሄ ምልክት ነው። ለምንድን ነው ምልክትነቱ? ልጇ ደግሞ ሳይወለድ አምላክ ነው፣ ሲወለድ አምላክ ነው፣ ከተወለደ በኋላ አምላክ ነው። አያችሁ፣ ለልጇ ምልክት እንድትሆን ነው ማለት ነው። ድንግል ምልክት ትሆናለች የተባለ ድንግልናዋ አለመለወጡ እሱ ሰው ሲሆን አለመለወጡን ያስረዳል ማለት ነው። አለመለወጡን ኢየሱስ ክርስቶስ ዘትማልም ወይወም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ያው ነው። ዕብራውያን 13 ቁጥር 18 ላይ ሰው ከመሆኑ አስቀድሞ ሰው በሆነም ጊዜ ሰው ከሆነም በኋላ ኢየሱስ ክርስቶስ አልተለወጠም። ቅዱስ ዳዊት እንደተናገረለት አንተሰ ምንድን ያለው? አንተ አቅደምከ ሳርሮታ ለምድር ወግብረ ደዊከ እማንቱ ሰማያት እማንቱሰ ይታጎላ ወአንተሰ ትሄሉ ወአመቲከኒ እያሃልቅ። አንተሰ አንተ ክሞ ብሎ ተናግሯል። ሰማይና ምድር የእጅ ሥራዎች ናቸው፣ እነሱ እንደ መጋረጃ ተጠቀልላቸዋለህ። መለወጥ ግብራቸው ነውና ይለወጣሉ፣ ያልፋሉ። አንተ ግን ያው ባለመለወጥ ጸንተ የምትኖር ዘመን የማያስረጅ ሕያው የምትሆን ትናንትም ዛሬም የማትለወጥ አምላክ ነህ ተብሏል።
ስለዚህ እናቱ ትናንትም ድንግል ዛሬም ድንግል መሆኗ ትናንትም አምላክ ዛሬም አምላክ ለሆነ ለልጇ ምልክት ነው ማለት አላችሁ። እግዚአብሔር ከሁላችን ጋር ይሁን። ይሄን ምልክት ነው የሰጠን ማለት። አሁን ዲያብሎስ ተንኮለኛ ነው። አንዱ ተንኮሉ ምንድነው? ምልክት የለሽ ሊያረገን ማርያምን ተው እያለ ማለት ምልክት የሌለና አሁን እኮ ተመልክታችሁ ደብዳቤ ተጽፎ እኮ ማህተም ይደረግበታል። አሁን አንድ ሰው እግዚአብሔር ያሳያችሁ፣ አንድ ሰው ዕዳ ይከፍላል። ዕዳ ከፍሎ የመስሪያ ቤት ሊሆን ይችላል፣ የሱቅ ሊሆን ይችላል። ዕዳ ከፍሎ ምን ይሰጠዋል? ሪሲት ይሰጠዋል አይደለም? ደረሰኝ ማለት ደረሰኝ ይሰጠዋል። ደረሰኙን አጣልከው ግን ድግም ብትጠየቅ ዋስትና የለህም። ድግም ብትጠየቅ ጥላሃላ ከፍላል አልከፈልክም፣ ከፍያ ማስረጃ ይኸው ደረሰኝ። አሁን በግ ተሽጦ ዕዳ ይከፈላል። ዕዳውን ለመክፈላችን ማረጋገጫ ይሰጠናል። የሕይወታችን በግ ኢየሱስ ክርስቶስ ነው። 30 ብር ተሽጦ ዕዳችን ከፈለልን። ከዛ በኋላ በግን አያችሁ፣ ቆዳውን ደግሞ ይለብሱታል፣ ፀጉሩን ይለብሱታል ሰርተው። በገጠር አታውቅም? አባቶቻችን ይለብሱታል ከበግ የሚሰራ ድሮ እንደውም የበግ ለምድ ራሱ ይለበሳል። ስለዚህ ክርስቶስ ልብሳችን ነው። ሁልክሙ እለ ተጠመቅሙ ክርስቶስሃ ለበስክሙ፣ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ብሎ ነዋይ ሕሩይ ቅዱስ ጳውሎስ እንደተነገረ ልብሳችን ነው። በጥምቀት ለብሰነዋል፣ እርሱን ማለት ለብሰነዋል። ለበስ ነው፣ ዕዳችንን ከፈለልን። ደረሰኝ እናቱን ሰጠን። ያዙ ብሎ መስቀሉ ስር ዕዳችን ከፍሎ ሲጨርስ መስቀሉ ላይ ነያ እምክሙ ብሎ እናት ሰጠን። ዮሐንስ 19 ቁጥር 26 ላይ እናታችሁ እነኋት ብሎ ምልክት ሰጠን ማለት ነው። ስለዚህ በነቢያት ምልክት እንድናውቀው ትንቢት አናግሯል። በነቢያት ምልክት እንድናውቀው ነቢያት በነገሩን በናዝሬት ይወለዳል ናሁ ሰማይ ናሁ በኤፍራታ ብለው ስለነገሩን አንዱ ዝም ብሎ እዚህ ጣሊያን ተወልዶ መጥቶ አምላክ ነኝ ብለ አንቀበልም። ምክንያቱም የሚወለደው የት ነው? ኤፍራታ። ከአንዲት ከመንደር እህታችን ተወልዶ መጥቶ ኢየሱስ ነኝ ብለ አንቀበልም። ምክንያቱም የት ነው? ከማን የሚወለደው? ከድንግል የአምላክ ልጅ ነው። በብስራተ መልአክ የሚወለድ ነው። ዘመንም 5000 ዓመት ዋመ በጽሐ ጊዜሁ። አንዱ ዝም ብሎ በ8000 ዓመተ ምህረት ተወልዶ ኢየሱስ ክርስቶስ ነኝ አንቀበልም። ምክንያቱም ዘመኑ አልቋል። ዘመን ተቆጥሯል። ዘመን ስለተቆጠረ ነቢያት የቆጠሩት ትንቢት ስላለ ቁጥሩንም ይዘን ቀጠሮውንም ይዘን የቦታውን ቀጠሮን ይዘን ምልክቱንም ይዘን ሲወለድ የሚደረገውን ነገርም ይዘን ኮከብ ይሰርቅም ያዕቆብ ተብሎ የተነገረን ወያተት ኃጢአተ ምዝቡ የተናገረልን ሁሉ አምጥተው ይሄንን ይዘን ክርስቶስ እንድናመልክ ምልክት ቀነውኒ እደዌ ወእገሬ ያለውን በችንካሩ እንደሚቸነከር ወወዳዩ ተመልከቱ ሐሞተ ውስተ መብልኤ ዋስተዩኒ ብይአ ለጽምኤ ያለውን ዘንድ ደግሞ ከርቤ ሐሞት እንደሚጠጣ ወተንሳ እግዚአብሔር ከመዘንቃ እምነዋም ያለውን ትንሣኤውን እዘን አርገ እግዚአብሔር በይባቤ ያለውን ደግሞ እዘን እርገቱን እዘን እግዚአብሔር እሰ ገሃደ ይመጽእ ያለውን ዳግም ምጽአቱን ይዘን እግዚአብሔር ዓለምን አሳልፎ እንደሚኖር ነቢያት በነገሩን ምልክት ክርስቶስ እንድናምን ነቢያት ይህንን ሥራ ሰርተውልናል። ዘተወክፈ ነቢየ በስመ ነቢይ አስበ ነቢይ ወስየተ ነቢይ ይነስእ እምኀበ እግዚአብሔር ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል ያለውን ቅዱስ ሳዊሮስ ዘአንጾኪያ ሲነግር ሰው በመሆኑ ነቢይ ተብሎ የተጠራ ክርስቶስን በነቢያት ሃይማኖትና ምግባር ያመነው እሱ የነቢያትን ዋጋ ከክርስቶስ ዘንድ ይቀበላል ብለው ተርጉመውታል። ሰው በመሆኑ ስለ አዋቂነቱ ነቢይ ተብሎ የተጠራ ክርስቶስን በነቢያት ሃይማኖት በነቢያት ምግባር ያመነው ሰው እሱ የነቢይን ዋጋ ያገኛል። ስለዚህ ነቢያት መሰረቶቻችን ናቸው። ዲበ መሰረተ ነቢያት ወሐዋርያት ታነጽክሙ ወእብነ ማዕዘንቱሰ ለሊሁ ኢየሱስ ክርስቶስ በነቢያትና በሐዋርያት መሰረት ላይ ታነጻቸዋል። የማዕዘኑ ራስ ማለት የእምነታችሁ በኩር ግን ክርስቶስ ነው ብሎ እንደነገረን ኤፌሶን ምዕራፍ 2 ቁጥር 20 ላይ። ስለዚህ እኛ ነቢያት መሰረቶቻችን ናቸው፣ ምልክት ሰጪዎች ናቸው። ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። ነቢያት የሃይማኖት ገበሬዎች ናቸው። አሁን በጾመ ነቢያት እዚህ ስለመጣችሁ ነው ያነሳችሁት። ነቢያት የሃይማኖት ገበሬዎች ናቸው። ክርስቶስን ስለ ክርስቶስ የክርስቶስን ልደት፣ የክርስቶስን ጽንሰት፣ ልደት፣ ሕማም፣ ጥምቀት፣ ስቅለት፣ ሞት፣ ትንሣኤ፣ እርገት፣ ዳግም ምጽአቱን በትንቢት ዘር ዘሩት። በትንቢት ዘር ዘሩት። ገበሬዎች ናቸው። ልብ ብላችሁ ስሙ። በትንቢት ዘር ነቢያት የክርስቶስን ትምህርት
የክርስቶስን አመጣጥ በትንቢት ዘር ዘሩት፣ በቀለ። ያ ተመልከቱ፣ የትንቢት ዘር ከምን ተደረገ ካላችሁን፣ ያ የትንቢት ዘር እንመጣበታለን። ያ የትንቢት ዘር ዘሩና እነሱ ግን እሸቱን አልበሉትም። ዝም ብለው ቅጠሉን እያዩ ኖሩ። ኋላ ነቢያት የዘሩት ዘር ከእናታችን ከቅድስት ድንግል ማርያም በቀለ። ሕያው ሆኖ ምን አለ? ጽጌ አስተርአየ በውስተ ምድርነ፣ አበባ በምድራችን ታየልን። ቃለ ማዕነቅ ተሰማ ጊዜ ገሚድ በጽሐ፣ ቁርዬዎች ሁሉ አሽካኩ። አሁን እንግዲህ ከመስከረም ከጥቅምት ጀምሮ ይሄ ታፍኖ የቆየው ወፍ ሁሉ መጮህ ይጀምራል ማለት። ቁርዬዎች ተሰማ ማለት ዮሐንስ መጥምቅ እየሰበከ መጣ፣ አበባ ክርስቶስ ተወልዶልናልና። ጊዜ ገሚድ በጽሐ፣ እሸቱን ቆርጠን የምንበላበት ጊዜ ደረሰ፣ ስጋውን ደሙን የምንበላበት ጊዜ ደረሰ። መከር ተሸከፈ ማለት ነው። ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ በምትባል በድንግል ማርያም ዘመን የነቢያት የትንቢታቸው አዝመራ በእመቤታችን መከርነት ተሸከፈ። አሁን እኛ ከቤተ ክርስቲያን በላ ነው ጠጣ ነው ማለት ነው። ይሄ ነው። ሐረገወይን ተተክለ በኢየሩሳሌም አሕዛብ ነሱ ጽጌረዳ ወሶክሰ ተርፈ በኀበ አይሁድ ያለው አፈወርቅ ይሄንን ነው። በኢየሩሳሌም የወይን ሐረግ ተተከለ በቀለ። አሕዛብ ከሩቅ አገር ያለን እኛ አበባውን በመዓዛው ጣፈጥንበት፣ ፍሬውን ጠገብነው። አይሁድ ግን እሾሁን ይዘው ቀሩ፣ ክደቱን ይዘው እነሱ ቀሩ ማለት። ለእኛ ግን ይሄ ፍሬ ደርሶናል። የታደልን ሕዝቦች ነን በእውነቱ ማለት። ስለዚህ ነቢያት የትንቢት ገበሬዎች ናቸው፣ የትንቢት አዝመራዎች ናቸው፣ አትክልተኞች ናቸው። እነሱ ነቢያት የዘሩት የትንቢት አዝመራ አበበና አበባው በቅዱስ ገብርኤል ተቀሰመና ለሚለው አባ ጊዮርጊስ ሲናገር፣ አበባው በቅዱስ ገብርኤል ንብነት ተቀሰመና በድንግል ማርያም ጆሮ ፈሶ ከድንግል ማርያም የማር ወለላ ክርስቶስ ተወለደ። ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ፣ ለሚሰሙት ለሚጠሩት ስሙ ጥዑም የሆነ ነገሩ ጥዑም። ሳዊሮስ ዘአንጾኪያ ሲተረጉም ይናገራል። ነገሩ ትመስል መንግሥተ ሰማያት። ተመልከቱ፣ ሰለስተ መስፈርተ ሐሪጽ ዘነሳአቶ ብእሲት ምንድነው? ብሁአ ዘነሳአቶ ብእሲት ወወደየቶ ውስተ ሰለስቱ መስፈርተ ሐሪጽ ወአብሃ ኩሎ ይላል። መንግሥተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ብልህ ሴት በሶስት መስፈሪያ ዱቄት የለወሰችውን እርሾ ይመስላል ብሎ የተናገረውን ወሀብአ ኩሎ የተባለው ይሄ ወሀብአ ኩሎ የተባለው ሶስቱ መስፈሪያ ዱቄት ሁሉ በአንድ እርሾ እንደምታጣፍጠው ነገደ ካምን፣ ነገደ ሴምን፣ ነገደ ያፌትን ያጣፈጣቸው ኢየሱስ ክርስቶስ ነው ይልና ሳዊሮስ ዘአንጾኪያ ሲተረጉም ጥዑም ስሙ ጥዑም ነገሩ ይላል። ጥዑም ቃሉ ይላል። ክርስቶስ ነገሩ የጣፈጠ፣ ቃሉ የጣፈጠ፣ ስሙ የጣፈጠ፣ መራራውን ዓለም ያጣፈጠ፣ እንኳንስ የሰውን ሕይወት የመቃብርን ሆድ ሁሉ ያጣፈጠው ክርስቶስ እኮ ነው። የመቃብርን ሆድ እንዴት ነው የመቃብርን ሆድ የጣፈጠ? ክርስቶስ ከተቀበረበት በኋላ እንግዲህ ሰው ከተቀበረ በኋላ ምን እንደሚሆን አስታውስ። ክርስቶስ ከተቀበረ በኋላ ራሱ መቃብር ጥዑም ሆኗል። ሕይወታችን ማኅፀን ሆኗል። እንግዲህ መቃብርን ማን አባቱ ይፈራዋል? ማኅፀን ነው። እንግዲህ ዳግም ልደት ብሎ ትንሣኤ ዘጉባኤን ስለጠራው ክርስቶስ አሁን ስንቀበር እየተጸነስን ነው። በትንሣኤ ዘጉባኤ እንደገና እንወለዳለን ማለት ነው። ስለምንወለድ ስለዚህም ተባለ ማኅፀን ነው። አጣፍጦታል። እንደጣፈጠም ለማጠየቅ አቡነ ተክለ ሃይማኖት ከተቀበሩ ከ57 ዓመት በኋላ ከመቃብራቸው ሲወጡ ከአጽማቸው የሚወጣው መዓዛ ሩቅ አገር ሂዶ ይሸት ነበር ማለት ነው። የመቃብርን መዓዛ መድኃኔዓለም ስለለወጠ ማለት ነው። ያ አበባ ከነቢያት የተቀሰመ ነው። ነቢያት የትንቢትን አዝመራ ዘርተው ያበቀሉ ገበሬዎች ናቸው። ከመቡረ ይትፈስሑ ዘኒ ይዘር ወዘኒ ያርር ይላል ዮሐንስ 4 ላይ። የሚዘራም የሚያጭድም እኩል ይደሰታል። የሚዘሩ ነቢያት፣ የሚያጭዱ ሐዋርያት እኩል ደስ ይላቸዋል ይላል። ይህንን ያስተባበረ እርሱ ነው። ስለዚህ ነቢያት የትንቢት ገበሬዎች ናቸው። የትንቢት ገበሬዎች በሉ። እንደገና ደግሞ ምንድናቸው? ክርስቶስ እየፈጠነ የመጣባቸው ተራሮች ናቸው ነቢያት። ክርስቶስ የመጣባቸው ተመልከቱ ማለት ነው። ወልድ እሁየ መጻ እንዘ ይቀንጽ ማእከለ አድባር ወያንበሰብስ በዲበ አውግር። ልጅ ወንድሜ ክርስቶስ በተራሮች ላይ መር እያለ መጣ ይላል መኃልየ ዘሰሎሞን ምዕራፍ 3 ላይ መር እያለ በተራሮች ላይ መር እንዘ ይቀንጽ ማእከለ አድባር፣ እየሮጠ እየቸኮለ መጣ።
ወከመ ኃየል ዘወይጠል ወከመ ወሬዘ ኃየል ዘወይጠል እንደ ፌቆ መር እያለ መጣ። በተራሮች ላይ ማለት ፀሐይ መጀመሪያ ከተራራው ጫፍ ላይ ወጥታ ወደ ሜዳው እንደምትደርስ ክርስቶስ በነቢያት የልዕልናቸው ጫፍ ላይ እየወጣ ከሜዳዎቹ ከኛ ደረሰ ማለት ነው። ስለዚህ ክርስቶስ የመጣባቸው ተራሮች ናቸው። እየሮጠ መጣ የተባለ ሰውን ለማዳን ምን ያህል ይቸኩል እንደነበረ ለማጠየቅ ነው። ሰውን ለማዳን ይቸኩል ነበረ ክርስቶስ ማለት 6 ወር ሲቀረው እንኳን ለ6 ወር ነብይ ልኳል እኮ መጣው ለማለት እንደ እናት ክርስቶስ እናት አይደል? አንተ አቡነ ወአንተ ምን ይለዋል ቅዱስ ያሬድ? አንተ አባታችን ነህ፣ አንተ እናታችን ነህ ይለዋል። አሁን እናት እንጨት ሲለቅም ውሎ የመጣውን ልጅ ምን ትለዋለች መሰላችሁ? የከተማ ልጅ እንኳን ለምሳሌ የማይመች ቁርስ በልቶ ስለሚወጣ ችግር ነው በእውነቱ ማለት ነው። የገጠር ልጅ ነው ለምሳሌ የሚመች እና እንጨት ለቅሞ የመጣውን ልጅ ቆይ ወጥ እስከምሰራ ይሄን ጥሬ እየቆረጠምክ ቆይ ትለዋለች። እዚያ በኋላ ደግሞ ወጥ ትሰራለች። መጣው እሺ ትለዋለች ደግሞ ማለት ነው። ለዚያው ለ20 ደቂቃ እኮ ነው ማለት ነው። እየመጣው ነው ትለዋለች። ክርስቶስም እንዘ ይቀንጽ ማእከለ አድባር ወያንበሰብስ በዲበ አውግር 6 ወር ሲቀረውም ዮሐንስን መጥቻለሁ ለማለት ዮሐንስን ልኮታል። ለምህረት ይፈጥን ስለነበረ። ስለዚህ ነቢያት ክርስቶስ የመጣባቸው ተራሮች ናቸው። ክርስቶስ የመጣባቸው ክርስቶስ ዙፋኑን ያቆመባቸው መሰረቶች ናቸው። ዙፋኑን ዙፋኑ ድንግል ማርያም ናት። እሷን የሰራት ከነሱ ተራራ ላይ አቁሞ ነው። የክርስቶስ ዙፋን የተዘረጋባቸው አይማድ ናቸው ነቢያት። አይማድ የአልጋ ሸንኮር አለ። የአልጋ ሸንኮር ታች አቁሞ አልጋው ላይ እንዲሆን በዚያ ላይ ዙፋን ተሰርቶ የአልጋው መሰረቶች አሉ፣ ምሰሶች አሉ። የአልጋው እግር እዚያ ላይ ዙፋን አለ። እዚያ ላይ ንጉሥ ይቀመጣል። መጋረጃው አለ። ያ ዙፋኑ ድንግል ማርያም ናት። የወርቅ መጋረጃው ንጽህናዋ ቅድስናዋ ነው። መጠጊያና መጠጊያው ያቀፉት እጆቿ፣ ሰውነቷ፣ ሕዋሳቶቿ ናቸው። በዚያ በኋላ እነዚያ ያንን ዙፋኑን የተሸከሙ እግሮች ግን ነቢያት ናቸው። መሰረታቲያ ውስጥ አድባር ቅዱሳን ተብሎ የተነገረላቸው እነዚህ ነቢያት ናቸው። ስለዚህ የቤተ ክርስቲያን ምኖች ናቸው? አይማድ ናቸው። መሰረቱ ክርስቶስ ነው። ተራሮች ናቸው ክርስቶስ የመጣባቸው። የትንቢት ገበሬዎች ናቸው። የሃይማኖት ገበሬዎች ነው። የእነዚህን ውለታ እንዴት እንረሳለን? እውነቴን ነው። ተዋሕዶ መሆናችን በጣም እውነት ማለት ነው። እግዚአብሔርም ስለፈቀደ እኛም ምርጫችን ኦርቶዶክስ ስላደረግን እግዚአብሔር የተመሰገነ ይሁን። እውነቴን ነው። የማንም ውለታ የማይዘነጋባት ሀገር ናት። ማን? ኦርቶዶክስ ማለት የማንም ውለታ የሰማችሁ ነው። እንደ እግዚአብሔር ክርስቶስ እኮ የዶሮ ውለታ እኮ አይረሳም። የዶሮ ውለታ ራሱ አይረሳም። አንድ ዶሮ ነበረ። ይሄ ዶሮ በትውፊት ነው። በትውፊት የሚገኝ ነው። ትውፊት ማለት ውርስ ማለት ነው። አሁን ብዙ ጊዜ ከኦርቶዶክስ እምነት ውጭ የሆኑ ወንድሞቻችን ትውፊትን አይቀበሉም፣ ታሪክን አይቀበሉም። ቀድመው መጀመሪያ ምን ይሉ ስም ያወጡለታል። ተረት ነው ይሉታል። አውቀው ማለት ነው። ተንኮላቸው እኮ ነው። ሊበሏት ያሏትን እንትን ምንድን ነው የሚሏት? ጅግራ ናት እንዴ? ወፊቱን እኮ ነው ማለት ነው። ወፊቱን ጅግራ ናት። ምን ሊያደርጉ አፈልገው ነው? ስለዚህ ኦርቶዶክስን መጥላት ሲፈልጉ አስቀድመው ትውፊት ይጥላሉ። ሲጀመር እኮ መጽሐፍ ቅዱስን ያስረከበን እኮ ትውፊት ነው። መጽሐፍ ቅዱስን ለቄሴ ለመርጌታ ለአባዬ አምጥቶ የሰጣቸው ማን ነው? ወፊቱ ናት ነው? አውሮፕላን ነው? ትራንስፖርት ነው? ምን ጀልባ ነው? ምንድን ነው የሰጣቸው? ትውፊት ነው። መጽሐፍ ቅዱስ ራሱ በትውፊት ሰንሰለት የመጣ ነው። ስለዚህ በትውፊት ነው ያገኘ ነው። ከኛ የደረሰው በትውፊት ነው። ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። እና በትውፊት እንደተነገረን ጌታችን መድኃኒታችን ኢየሱስ ክርስቶስ ራት ሲበላ በጸሎተ ሐሙስ ለሐዋርያት ጋር ተቀምጦ ሳለ አንድ ዶሮ ነበረ። ያ ዶሮ ተነስቶ ይሁዳ ወደ ፈሪሳውያን ሲሄድ ተው ይሁዳ ተፈጣሪን አትሽጥ ይለው ነበር እየተከተለ። ወግዳን ተብሎ ያባርረዋል። ደግሞ ይከተለዋል። ደግሞ ይሄዳል። ኋላ ለጌታ መጥቶ እንደዚህ ብለው ተማክረዋል። አንተም ትሸሽ እንደሆነ ሽሽ ብሎ ተናገረ አፍ አውጥቶ። አህያ ተናግራለች ተብሎ በኦሪት ላይ ያለውን ዘሁልቁ ላይ ያለውን የሚያምን ሰው ዶሮ ተናገረ ሲባል ለምን እንደሚነቅፍ አይገርማችሁ? ታምር እኮ ነው እናንተ። አህያይቱ የበላም አህያ ተናግራለች እኮ ምኗን የማትናገር ይናገር። የቢታንያ ድንጋዮች እኮ ተናግረዋል። ዶሮ ተናገረው አላ ጌታ አይኔስ ዓለምን ለማዳን መጥቻለሁ፣ ግን አንተም እንዲሁ ውለታ አይቅርብ ብሎ ያን ዶሮ ምን አድርጎታል? እኔ እስከምመጣ ድረስ ሞት አይንካ ብሎ መርቆታል። ያንን ዶሮ ማለት ማዕርገ ዶሮ ሰጥቶታል። የዶሮ ማዕርግ የዶሮ አለቃ እንዲሆን ማለት ነው። የዶሮ ውለታ እንኳን አይረሳም። ክርስቶስ የማንንም ውለታ አይረሳም። እንኳን ለሱ ብለው የተሰቃዩትን የነቢያትን ውለታ
ለገዛ ኃጢአቷ እግሩን በሽቱ ያጠበችውን ሴት እንኳን ውለታዋን አይረሳም። የማንንም ውለታ አይረሳም። ክርስቶስ እንኳን ደማቸውን የገበሩለትን ነቢያት ለሱ ብለው ደማቸውን የሰጡትን ነቢያት ይቅርና ቀዝቃዛ ውሃ የሰጠ እንኳን ውለታውን አልረሳም አላለም ብሏል። አዲያ ቤተክርስቲያን የምታስባቸው የተሰናዳች እመቤት የምትባለው የሁሉን ውለታ ማትረሳ ለነቢያት ጊዜ ሰጣ አሁን ጾመ ነቢያት የምትል ማናት ቤተክርስቲያን? ኦርቶዶክሳዊት ተዋሕዶ የዚህች ቤተክርስቲያን ልጅ በመሆናችሁ ኩራት ሊሰማችሁ ይገባል። በእውነቱ ማለት ትልቅ እናት ያለው ሰው እኮ ይኮራል። አሁን አንድ ሰው እንዲያው አሁን የጠቅላይ ሚኒስትሩን ልጅ እንዲያው አጋጣሚ ላላገኘው እችላለሁ እንጂ ወይም ላላገኛት አግኝቻት በዚያ የማን ልጅ ነሽ ብላት ምን ትለኛል? ተነግረኝ ይመስላችኋል? ኧረ አለማወቅ ሳትናገር እኮ ነው የምትመጻደቀው ተቀድመ ማለት ነው። አሁን ያሉት ጠቅላይ ሚኒስትር ልጅ ትላትል እኔ አላውቅም ብቻ ግን የሚሉ ይመስለኛል ነው። ግን ይላሉ ኧረ አለማወቅ እትጠይቅ እዛ የማን አባቱ ነው ደግሞ የማያውቅ ትላለች ማለት ኮርታበት እኮ ነው ማለት። የንጉስ ልጅ የንግስት ልጅ እንኳን የጠቅላይ ሚኒስትር ልጅ የመዘጋጃ ቤቱ ኃላፊ ልጅም ሳትል አትቀርም። እንደዚያ እኮ ነው የሚመጻደቀው ሰው። እኔ እኮ የትልቅ ሰው ልጅ እኮ ነኝ አይልም ሰው ይላል። እናንተ ራሱ እኔ እኮ የጎጃም ሰው ነኝ አትሉም ትላላችሁ ይላል። እኔ እኮ የጎንደር ሰው ነኝ እኮ ነው የጀግናው ይላል። ኮርቶበት በዚያ በወረዳው በምናምን ማለት ነው ማለት የጀግናውኛ ይላል ሲፎክር ሁሉም በዚህ አይደል የምንጋደለው? እንደዚህ ይላል እኮ ሰው ማለት ነው። የእግዚአብሔር ልጅ መሆን የቤተ ክርስቲያን ልጅ መሆን እንዲሁ በእውነት ጽድልት ብሬት የሆነችው የዚህች ቤተ ክርስቲያን ልጅ መሆን መታደል ነው በእውነት ማለት ነው። ነቢያት በትንቢት አዝመራቸው የሚገኙባት፣ ሐዋርያት በስብከት ጎምርተው የሚገኙባት፣ ሰማዕታት በደማቸው ደምቀው የሚገኙባት፣ መነኮሳት በቅድስናቸው መዓዛ የሚገኙባት፣ መላእክት በማሕሌት ፍሬ የሚገኙባት ይህች ቤተ ክርስቲያን ናት በእውነት ማለት ነው። እጁን የሰደደ ሁሉ በፍሬ ጠግቦ የሚወጣባት እሷ ናት። የዚህ ሁሉ ማዕከል ፍሬ ሕይወት ኢየሱስ ክርስቶስ የሚኖርባት ይህች ቤተ ክርስቲያን ናት። እና ነቢያት እነዚህ ናቸው። ጾመ ነቢያት የምናስበው ለዚህ ነው። የምናስባቸው ለዚህ ነው። ደግሞ ተስፋ እንዲገኝ ነው። ሰው ተስፋ እንዳይቆርጥ ነው ትንቢት ያናገረ ይላሉ አበው። እንደውም ሊቁ ቅዱስ ዮሐንስ አፈወርቅ ሲናገር ያመመው ሰው ነገ ትድናለህ ሲሉት ደስ ይለዋል አይለው? ይለዋል። የታመመ ሰው የተራበ ሰው ነገ ትበላለህ ሲሉት ደስ ይለዋል። የታሰረ ሰው የምትፈታበት ጊዜ ደርሷል ሲሉት ደስ ይለዋል። ያጣ ነገ ታገኛለህ ሲለው ደስ ይለዋል። ለታመመ ሰው ሌሊቱ ምን ያህል እንደሚረዝም ታውቃላችሁ አይደለም? እስኪነጋ ድረስ ሲቆጥር ያድራል። እንዲሁ አሁን እኮ ሲነጋ ድናለሁ ብሎ አይደለም እንዲሁ እየመሰለው ማለት መንጋት ይናፍቀዋል ማለት ነው። ነቢያት የክርስቶስን ዘመን እንዲህ ነበረ በእውነቱ የሚጠብቁት ማለት ነው። ጽባህ ነበረ። የክርስቶስ ልደት ጽባህ ነው፣ ንጋት ነው። ፀሐይ ጽድቅ ኢየሱስ ክርስቶስ ስለሚወጣ አብ ጎህ፣ ወልድ ጎህ፣ መንፈስ ቅዱስ ጎህ ስለሚባል የእሱ የጌትነቱ ጎህ ስለሚወጣላቸው ይህን ይጠብቁ ነበር። እና ነቢያት ያስፈለጉበት ምክንያት አይዟችሁ ሊነጋ ነው ብለው፣ አይዟችሁ ረሃባችን ሊያበቃ ነው ብለው፣ ረሃባችን ሊያበቃ ነው ብለው፣ ደዌያችን ሊያበቃ ነው እሱ ደዌያችን ሊሸከምልን፣ ረሃባችን ሊያበቃ ነው ህብስተ ሕይወት ሆኖ ሊሰጠን፣ ጥማችን ሊቆረጥ ነው እሱ ደግሞ ደሙን ሰጥቶ ሊያረካን ይመጣ ነው፣ ዕዳችን ሊከፈል ነው እሱ ዕዳችን ሊቀበልልን፣ ሞታችንም ሊያበቃ ነው ብለው እስራታችን ሊፈታ ነው። አያችሁ አልዓዛርን መጣና እንግዲህ ፍቱትና ይመላለስ አለ። አያችሁ እንግዲህ ፍቱት ያለ ለምንድን ነው? እስከዚያ ታስሮ ነበር የተባለ ይሄ መላውን የአዳምን ከነ ልጆቹ የመርገም ማሰሪያ የሚወክል ነው። የአልዓዛር ማሰሪያ ማለት እንግዲህ ፍቱት ማለት ከዚህ በኋላ የነፃነት ጊዜ መጣ፣ እስራታችን አበቃ ማለት ነው። ያንን እስራት ነው የፈታን መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይግባውና በዕለተ ዓርብ እጅና እግሩን ታስሮ የዋለ እኛን ከስራት ለመፍታት ነው። በዚህ ለመካስ ነው በእውነቱ ማለት ታስሮ የዋለ ታስሮ ከስራት ነፃ አደረገን። ይህንን ነው ያለ። ለዚህ ቀጠሮ አዋጅ ነጋሪዎች ተብሎ ከዋው ገሪሆሙ ለለይዘኑ ዜና ሰናይ ይህንን ዜና የሚናገሩ የነቢያት እግሮቻቸው ያማረ ነው በእውነቱ ማለት ነው። ያማረ ነው እንደደረሰው ነው። ዘልፈ እርዬ ወለ እግዚአብሔር ከመይተሃወክ እስመ በየማኔ ውእቱ እግዚአብሔርን ሁልጊዜ አየዋለሁ አልታወክም እያሉ እንደተወለደ አድርገው ዘመንን አቅርበው የትንቢትን የዘመንን መጋረጃ ጠቅለው ገልጠው በትንቢት መነጽር አቅርበው አዩት። እንደደረሱበት እንዳቀፉት እንደበሉት እንደጠጡት አድርገው የተናገሩ ነቢያት ናቸው። ለዚህ ነው የነቢያትን ጾም የምንጾመው። ከቃሉ ጋር ናችሁ።
40 ቀን የምንጾመው ከዚህ ነው እና እነዚህ ነቢያት 40 ቀን ሙሴ 40 ጾሟል፣ ኤልያስ 40 ጾሟል፣ እዝራ 40 ጾሟል። የነቢያት ጾም ሙሴ 40 ጾሞ ታቦት ተቀብሏል። ኤልያስ 40 ጾሞ ተሰውሯል፣ ከሞት ተሰውሯል። የነቢያት ጾም ከሞት ይሰውራል በእውነቱ ማለት ነው። ከእግዚአብሔር ምስጢር ያሰጣል። እዝራ 40 ቀን ጾሞ የተቃጠሉት የጠፉት የብሉይ ኪዳን መጽሐፍት በቃል እንደሚያነብ ሆኖ ተገልጦለታል። የነቢያት ጾም ምስጢር ይገልጣል። ምስጢር የሚገለጥበት ጊዜ ነው በእውነቱ ማለት ነው። 40 ጾመው አባቶቻችን ታምራትን አድርገዋል። ይህንን ጾማለን ማለት ነው። አስቴር 3 ቀን ጾማ ወገኖቿን ከመከራ አድናለች። ይሄ 3ቱ ቀን 43 ቀን ጾመ ነቢያት። ይሄ ምን ይሆናል ማለት ነው? 43 3ቱ አስቴር ከመከራ እንደዳነች፣ በአስቴር ጾም ደግሞ እኛ ጾመን ክርስቶስ ከመከራ እንዲያድነን ሐሱ ነቢያት እንዲህ እያደረጉ ከክርስቶስ ልደት ደረሱ። እኛ ስንበላ ከርመን ልንደርስ ነው ብለን ነው እኮ የምንጾመው። ገብቷችኋል አይደል? ስንበላ ከርመን ልንደርስ ነው እንዴ? እነሱ ሲጾሙ ከርመው ደረሱ። እኛ ስንበላ ከርመን ልንደርስ ነው እንዴ? እኛም ስንጾም ከርመን እንድረስ ብለን ከዚያ በኋላ ፋሲካችን ክርስቶስ ይወለዳል ማለት ነው። ፋሲካችን ክርስቶስ ይወለድና ዕለተ ዓርብ ላይ እሱ ይታረዳል። ፋሲካችን ክርስቶስ እስመ ክርስቶስ ተሰቅለ በፋሲካነ ይላል ቅዱስ ጳውሎስ ቆሮንቶስ 5 ላይ ሲናገር፣ በፋሲካችን በመሻገር ዘመናችን ክርስቶስ ተሰቀለ። አንድም ብለው ፋሲካችን ክርስቶስ ተሰቀለ። ፋሲካ ማለት መሻገር። ፋሲካ ብሂል ማይዶት ብሂል በዘቦቱ አድወነ እሞት ውስተ ሕይወት፣ ከሞት ወደ ሕይወት የተሸጋገርንበት ፋሲካችን ክርስቶስ እስኪወለድ እየጾምን እንደርሳለን። እየጾምን ከክርስቶስ እንደርሳለን። በሉ እየጾምን የት እንደርሳለን? ክርስቶስ እየጾሙ ነው እንጂ እየተበላ አይደረስም። ይህ ነውር ነው። አያችሁ፣ በልቶ ክርስቶስ የደረሰ ሰው ሰምተን አናውቅም። ይህ ሆዳሙላ ጾም ሻሩ የሚል ይህ ሆዳም ነው በእውነቱ የናሳማ። እንዲሁም አባቶች የሚላሉ በቀን 1 ጊዜ የሚበላ መልአክ ነው፣ 2 ጊዜ የሚበላ ሰው ነው፣ 3 ጊዜ የሚበላ እንስሳ ነው ይላል ቅዱስ ወግሪስ የሚባል አባት ሲናገር እንዲህ ይላል። 1 ጊዜ የሚበላ ምንድን ነው? 2 ጊዜ የሚበላ 3 ጊዜ የሚበላ በመጽሐፍ ቅዱስ ተጽፈው ከማይገኙ ነገሮች መካከል መክሰስ ነው። የለም ምሳ በሉ እራት በሉ ነው እንጂ መክሰስ በሉ የሚል የለም። እንደው ይደንቃቸዋል እኮ ማለት ነው። ደግሞ መክሰስ ስሙ መክሰስ አይጣላይ ድረስ ነው። እንደው እኮ በገጠር ባይሆን መቆያ ይባላል። ይሄ ይሻላል። መቆያ ቀንኛ ይሉታል የገጠር እናቶቻችን። ቀንኛ እንዲሁ ቀንኛ ቀኑን እንዲው በጥሬ እየዋጁ ለመቆየት ብለው ነው መሰል ቀንኛ ይሉታል ማለት ነው። ማታኛ እራት ነው ማለት ነው እንግዲህ። ስለዚህ ቀንኛ መቆያ ይሉታል። ይሁንሽ እንደው ለደከመው ሸክም ሲሸከም ለዋለ፣ ሲያጭር ለዋለ፣ ሲያርም ለዋለ ሊሆን እንዲሁ አሁን ተኝቶ ብሎ ቁርስ በልቶ ምሳ በልቶ መክሰስ። አሁንማ የከተማው ሰው የሚያደርገውንማ ተውት፣ ክድን ብሎ ይብሰል ማለት ነው። ሃፒታይዘር የሚባል አለ አይደል? ገና እስኪቀርብ የሚበላው ማለት ነው። እስኪቀርብ የሚበላው ሰው እኮ ለምግቡ እንዴት እንደሚጠነቀቅ አርጎ የሚበላው እኮ በስመ አብ ወወልድ ወመንፈስ ቅዱስ እኮ አይደረስ እኮ የበላ ይጸድቃል የተባለ እኮ ነው የሚመስል። እንዲህ አርጎ የሚበላ ተመልከቱ ማለት ነው። ስለዚህ እንዲህ ያደርግና ይበላል። አሁን ከዚያ በኋላ ደግሞ ከእራቱ ይበላል። ደገኘው ምሳው ላይ ነው እኮ ደግሞ መቅድምም ታምርም ሰሮትም ያለው ምን ላይ ነው? ምሳም እራትም ላይ ነው። ምሳም ላይ መቅድምም አለ፣ ታምርም አለ፣ ማሰናበቻም አለ። ማሰናበቻ ከኋላ ደግሞ ምንድን ነው የምትሉት? ከምግብ በኋላ ደግሞ የሚበላው ምንድን ነው? አንተ ምንድን ነው የሚባለው? ዴዘርት ወይም ኤፍተሬት ይሉታል አሉ፣ በሌላ ቋንቋ የሰማሁት ነው። ስለዚህ ከራት በኋላ ደግሞ ይሄ ምንድን ነው? ማንሸራሸሪያ ማለት ነው። አያችሁ አድርጎ የሚበላው ሰው ይገርማችኋል እኮ በእውነት ማለት ነው። እንዲህ አድርጎ የሚበላ ግን እንዲህ ተብሎ ነው ወይ የሚደረሰው? የለም፣ ተጾሞ ነው የሚደረስ። ነቢያት ጾመው ከክርስቶስ ደረሱ። እስኪ በሞት አንድ ጊዜ በሉ እንደዚህ ነቢያት በሉ። እሺ ጾመው ከየት ደረሱ? መጾም ከማን ያደርሳል? ከክርስቶስ ያደርሳል። መጾም ከክርስቶስ ያደርሳል። መብላት ከሲኦል ያደርሳል። ሔዋንና አዳም በልተው የት ደረሱ? ሲኦል። በልተን ሲኦል ነው የምንደርሰው። ጾመን ግን ከክርስቶስ እንደርሳለን። ይሄንን ነው እንድንጾም ቅዱሳን ነቢያት እንድንጾም ጾመው ያሳዩን። ቤተክርስቲያንም የነቢያትን ጾም እንድንጾም ያደረጉን ከዚህ የተነሳ ነው።
ለዚያ ቀጠሮ እንድንደርስ እግዚአብሔር ይርዳል። እዚያ አንድ ቀን ገሃድ እንጨምርለትና ገሃድ ደግሞ መገለጥ ማለት ነው። ገሃድ መገለጥ ማለት ነው። አምላክ ሲገለጥማ እናንተ እንኳን ጦም ማደር ጦም ቢሰነብቱለት ምን አለ? እንኳን አንድ ቀን ማደር ደግሞ ለአንድ ቀኑ አምላክ ሲገለጥ ምን አድርገን ሊገለጥልን? እንዲሁ ባይሆን ህብስተ ሕይወት ክርስቶስ እንዲታየን ይሄኛውን ምግብ እንትወው እንኳን ምግብ ረስንት ይተዋል ጎበዝ ሁሉ አደግነ ወተሎናክ እኮ ነው። ሁሉን ትተን ተከተልን እኮ ነው ቅዱስ ጴጥሮስ። ሁሉን እንኳን የአንድ ቀን ራት እንኳን እስከ ምሽት 1 ሰዓት ድረስ ጾመ ነቢያትን ለመጾም እንኳን የአንድ ቀን ምሳ አንድ ቀን ሁሉንም ይተዋል። ለክርስቶስ ሁሉ ይተዋል። ሁሉን ትተን ተከተልን። እንዴ ነው ሁሉን መተው? እንደውም ቅዱስ ቄርሎስ እንደሚናገረው ሁሉን ትተን የሚለው ምንድን አንድ አህያ አይደል ጥሎ ይመጣ ቅዱስ ጴጥሮስ አንድ አህያ ጥቶ መጥቶ ሁሉን ይላል። ብዙ ሀብት እንዳለው ሰዋል። አይገርማችሁ? አንድ መረብና አንድ አህያ ነው የነበረው። እንዴት እንደ ሀብታም እንዲህ ይላል። ውለታ ያበዛል አይመስላችሁም? እናንተ እንዲህ ሊመስላችሁ ይችላል። እንግዲህ ግን ቅዱስ ቄርሎስ እንደሚናገረው የጴጥሮስን ያህል ብዙ ሀብት የተወሰው የለም ይላል። እና ምንድነው የሚለው? ሀብት መተው በጣም ከባዱ የሌለውን ነገር ቢኖረኝ ብሎ መመኘትን መተው ለሰውም ይቻል አይደለም ይላል። እሺ ያለን መተው ቀላል ነው፣ ግን የሌለን ነገር ቢኖረኝ ብሎ መመኘት መተው ይቻላል? ለምሳሌ መኪና ባይኖራችሁ መኪና ቢኖረኝ ማለትን ግን መተው ትችላላችሁ? ቤታችሁ ትንሽ ሊሆን ይችላል። ፎቅ ቢኖረኝ ብላችሁ መመኘትን ግን መተው ትችላላችሁ? አይቻልም በእውነቱ ማለት ነው። ቅዱስ ጴጥሮስ ግን ምኞትን ሁሉ በዓለም ያለውን ሀብት ሁሉ ቢኖረኝ ብሎ መመኘትን ጭምር ነው የተሆነ የሚለው እና በዓለም ብዙ ሀብት ትቶ ክርስቶስን የተከተለ እንዲያውም ጴጥሮስ ነው ብሎ ቅዱስ ቄርሎስ ይተረጉመዋል በእውነቱ ማለት ነው። እና ክርስቶስን ለማየት ስጋዊ ደማዊ የእግዚአብሔርን ፊት አያይምና ለዚያ ያበቃን ዘንድ አንድ ቀን ገሃድ እንጾምበታለን ማለት ነው። ይህንን አድርገን እንደርሳለን። ከነዚህ ነቢያት አንዱ ኢዩኤል ነው። የቅዱሳን ነቢያት በረከታቸውና ረድኤታቸው ይድረሰን፣ ለብርሃነ ልደቱ በሰላም ያድርሰን ፈጣሪያችን። እንግዲህ ታዲያ ማር ከተራሮች ይንጠበጠባል፣ ወተት ከእግዚአብሔር ቤት ይፈልቃል፣ ውሃ ከእግዚአብሔር ቤት ይገኛል ያለው ምንድን ነው? እንግዲህ ነቢያት ተራሮች እና ኮረብቶች የተባሉት ይህንን ነቢያት ከተራሮች ማር ይንጠበጠባል ተብለው የተነገሩት ለጊዜው እነማን ናቸው ሲባል በቁሙ ተራሮች ናቸው። በቁሙ ተራሮች እነማን ናቸው? እነ ሲና፣ እነ አርሞኔም፣ እነ ደብረ ታቦር፣ እነዚህ ተራሮች አድባረ ጽዮን የሚባል የኢየሩሳሌም ተራሮች በሙሉ ማር የተንጠበጠበባቸው ይባላሉ። ማር የተባለች ኦሪት ናት። ጣዕመ ትምህርት፣ ጣዕመ ታምራት፣ ጣዕመ ረድኤት የሚገኝባት ሃይማኖት ያለባት ስለሆነች ማር የተባለች ኦሪት ናት። እነዚህ የተገኙባቸው ተራሮች አሉ ነው። እነዚህ ተራሮች በቁማቸው ሁሉ ተራራ አይገኝበትም። የሚገኝባቸው ተራሮች ግን አሉ። እነዚህ የተንጠበጠቡባቸው ተራሮች አሉ። ይሄ እግዚአብሔር የመረጣቸው ናቸው። በእነዚያ የተገኘ ነው ማሩን ሊያገኝ የሚችለው። በሜዳ የሮጠ ሁሉ ያገኘውም። ስለዚህ ወደ ተራራ የወጣ ሙሴ ማር ተንጠብጥቦለት ለሕዝቡ አምጥቶ ያፈሰዋል። ምረተ ኃጢአትን ምረተ ጣዖትን ያጠፋበታል። በዚህ ምረተ ጌጋይን ይሽርበታል። ጣዕመ እግዚአብሔርን በልቡናቸው ያሳድርበታል። ስለዚህ ጡም ለጉሬ ነቢብከ እንዲሉ ያበቃቸዋል። ቃል ለጉሮሮዬ ጣፋጭ ነው። እስኪ በሉ ቃል ለጉሮሮዬ ምንድን ነው? ጣፋጭ ነው። ሊቁ ቅዱስ ዮሐንስ አፈወርቅ ይሄንን ቃል ሲተረጉም በጣም በአስደናቂ ሁኔታ ይተረጉመዋል። ማር የሚጣፍጠው አፍ ላይ ነው። እውነት ሐሰት? እስኪ ማር ጉሮሮ ውስጥ ጣፍጦት የሚያውቅ ሰው እዚህ አለ? የለም? ማር ጉሮሮ ይጣፍጣል? ሆድ ውስጥ እሺ ይጣፍጣል? እስቲ እንዲያው ማር በልታችሁ ጉሮሯችሁ ላይ ጥፍጥ፣ ደረታችሁ ላይ ጥፍጥ፣ ከዛ ደግሞ ሆዳችሁ ላይ ሄዶ ጥፍጥ ሲል የሚሰማው አለ? የለም። አፍ ላይ አለቀ። የፈለገ እንደው እስከ ሌሊቱ 11 ሰዓት ማር ስናበላው ስንግተው አድረን 1 ሰዓት ቢነቃ አፉ ሌላ ነው። የለም ነው። የእግዚአብሔር ቃል ግን ከውስጥ ይጣፍጣል አለ። ተመልከቱ ማለት ከውስጥ ለጉሮሮ ያለ የእግዚአብሔር ጋር ጣዕሙ ውሳጣዊ ነው፣ አፋዊ አይደለም። ምክንያቱም የእግዚአብሔር የማር ተመልከቱ፣ የንብ ማር ከሚጠወልግ አበባ ሲቀሰም የእግዚአብሔር ቃል ግን ከሕያዋን ንቦች ከነቢያት የተቀሰመ ስለሆነ ማሩ ጣዕሙ በአፋም አይደለም፣ ኃላፊነት የለውም።
ኑሮ የሚጣፍጥ ለልብ የሚሰማ ለአይምሮና ለህሊና የሚሰማ ጣዕም የሚሰጥ የእግዚአብሔር ቃል ኦሪት ነው። እነዚህ የተገኘባቸውን ተራሮች ማርያን ጸፈጽፍ እማድባር ብሎ ያመሰግናቸዋል ማለት ነው። ሐሊብ ይውህዝ እማውግር ያላቸው ደግሞ ወተት ከኮረብቶች ይገኛል ያለባቸው ወተት የተባለች ወንጌል ናት። እቺ ወንጌል ወተት ትባላለች። ወተት የምትባልበት ምክንያት እኛን ወተት ያሳድጋል። በእናት ጡት ነው ሰው የሚያድገው። ስለዚህ ቤተክርስቲያን ደግሞ ልጆቿን የምታሳድግባቸው የእግዚአብሔር ቃል ወንጌል ነው። ከመጀመሪያው የቅድስና ማዕረግ እስከ መጨረሻው እስከ ከዊነ እሳት ሥላሴ እስከምናይበት ማዕረግ ድረስ የምንበቃበት የምናድግበት ወተት የእግዚአብሔር ቃል ስለሆነ ነው። ወኩኑ ከመ ሕፃናት ከመ ይእዜ ተወልዱ፣ ዛሬ እንደተወለዱ ሕፃናት ሁኑ ይላል ቅዱስ ጴጥሮስ። ወአፍቅሩ ሐሊበ ነባቤ ዘአልቦቱ ትስብእት፣ ቅልቅል የሌለበት ንጹሕ ወተትን አለ። የኑፋቄ ክርዳድ ያልተዘራበትን ቱሳህ የሌለበትን ንጹሕ ወተት ምን ውደዱ ነው? ወንጌልን ውደዷት ነው። ወንጌል ታሳድጋለችና ሐሊብ የተባሉ ወንጌል የተሰበከባቸው ኮረብቶች አሁንም እነ ደብረ ታቦር እነ ደብረ ዘይት ሌሎችም ተራሮች በሙሉ ጌታችን ተዘዋዙሮ ያስተማረባቸው ተራሮች በሙሉ እሊህ ተራሮች ምን ይባላሉ? ወተት የፈለቀባቸው ምን ሆነች ነው? ኮረብቶች ይባላሉ። አላችሁ። እግዚአብሔር ከሁላችን ጋር ይሆን። አሁን በሐዲስ ኪዳንሳ ነው። አሁን እንግዲህ ከዚያ በኋላሳ ማርና ወተት የሚንጠበጠብባቸው ተራሮች የተባሉት ብሉያት ሐዲሳት የሚገኙባቸው የሚፈልቁባቸው አብያተ ክርስቲያናትና ገዳማት ናቸው። እነዚህ ምን ይባላሉ? የማርና የወተት መገኛ ይባላሉ። የማር የኦሪት የወተት የወንጌል መገኛዎች እነዚህ እግዚአብሔር ተራሮች ናቸው። አላችሁ የላችሁም? እንግዲህ እዚህ ለመድረስ ነው። ብዙ ተራሮች ክርስቶስ ዝም ብሎ ወተት እየበየደበት አያንጠበጥም። ልጅ እናት ላም ጦቷን የምትሰጥ ምኗን ስታገኝ ጥጃዋን ነው። ቦታ አለው ማለት ነው። ዝም ብሎ ላም በየሜዳው አይታለብም። ክርስቶስ ዝም ብሎ በየሜዳው ምስጢር አይገልጥም ነበር። ለብቻው ነው ተራራ ወጣ ብሎ ወቀርቡ አርዳኢሁ ነው። ደቀ መዛሙርቱ ለቀረበ ነው የሚገለጥ። አንደኛ ተራራ ለወጣ ዝም ብሎ ሜዳ ለሜዳ ለሚዳክር አይደለም። ወሶበሬ ብዙሃን አሕዛብ አድርገ ውስጥ ተራራ ወጣ። አብሮት ለወጣ ሰው መውጣት ብቻ አይደለም፣ ለቀረበው የተጋድሎን ተራራ ለወጣ በልጅነት ለቀረበው በቅድስና ለቀረበው የቅድስና ቅርብ ለሆነ ሰው ለዚህ ምስጢር ይገለጥለታል። እነዚህ ተራሮች የገለጠባቸው የተመረጡ ቦታዎች ክርስቶስ በብሉይ ኪዳን ብቻ ሳይሆን በሐዲስ ኪዳንም ቦታ ይመርጥ ነበረ ነው። ሁሉንም ቦታ በደሙ ቢቀድሰውም ቢሆን ምስጢር የሚገለጥባቸው ግን የተለዩ ቦታዎች አሉ። ዓለምን በሙሉ ከመርገም ነፃ አውጥቶታል። ምድር አሁን እርግማን የለባትም። ግን ምስጢር የሚገለጥባቸው ቦታዎች ነበሩት። ምስጢረ መንግስቱን በደብረ ታቦር ገልጧል። ምስጢረ ቁርባንን በአልዓዛር ቤት ገልጧል። ምስጢረ ምጽአትን በደብረ ዘይት ገልጧል። እየለየ ነበር የሚገልጠው። ክርስቶስ ምስጢር በሚገለጥባቸው ተራሮች ሂደው የሚገኙ የወጡት ናቸው ያዩት። መንደር ላይ የተጎለጡት ፈሪሳውያን አላዩም። ስለዚህ ደብረ ታቦርን በምትመስል ገዳም በምትመስል ቤተክርስቲያን ወጥቶ የሄደ ምስጢረ እግዚአብሔር ረድኤተ እግዚአብሔርን ያገኛል። በሰፈር የተቀመጡት ግን አላዩትም። ይህን እንዲያውም እንዳትነግሯቸው ብሏቸዋል። ኢትንግሩ ወይ ለመኑሂ፣ ለማንም እንዳትነግሩ። ምክንያቱም ምስጢር ለሚገባው ነው። ምስጢር የሚከሰተው ለሚገባው ነው። ለማይገባው ሰው እንዳትነግሩ ሐዋርያትን ከልክሏቸዋል። ይሄን በጊዜው እናንተን ለመሰሉ ለሚያምኗችሁ ትናገሩታላችሁ። ብዙ ትርጉም አለው። ያንን ተዋለን። ደብረ ታቦር ሲወርድ እንዳትናገሩ ያለበትን በቦታው ይተረጎማል። ግን ለማይገባቸው ያዩት አይተዋል ማለት ነው። ያላዩት እንዲያዩ አላረጋቸውም። ለምን? እኔ የሚያዩት እንዳያዩ የማያዩት እንዲያዩ መጥቻለሁ ብሏል እሱ ማለት ነው። ሶበሰ ዕውራን አንትሙ እሚኮነክሙ ጌጋዬ፣ ዕውራን ብትሆኑ ኑሮ በደል ባልሆነባችሁ ነበር ብሏል። የሚያዩት ልባቸውን ስላደነደኑ አልገለጣቸውም። የማያዩትን ደግሞ ትሑታን ስለሆኑ አይናቸውን ከስቶ ላይንተ ወራይ መርምቀ ሕግከ እንዳለ አይናቸውን ከስቶ ምስጢር አሳይቷቸዋል። እሱ የባረከውን ህብስት አብልቶ ወተከስተ አዕይንቲሆሙ እንዳለ ሉቃስ 24 ላይ ምስጢር አብርቶላቸዋል። አብርሆትን ሰጥቷቸዋል። ከተከስቶ ማዕረግ አድርሷቸዋል። ምስጢሩን አስረድቷቸዋል፣ ገልጦላቸዋል። ይህ በየሜዳው አይገኝም። ገዳማት የምንሳለመው ቤተክርስቲያን ሄደን የምንጸልየው እግዚአብሔር ከቤት ስለሌለ አይደለም። እግዚአብሔር ከተማ ስለሌለ አይደለም።
ከተማም ሞልቶ እግዚአብሔር በምልአት አለ። እንደውም አሁን ዛሬ የገጠር ሳይሆን የከተማው መሪ ይላል። ግሸን ላሊበላ ሲሄድ ምን ይላል? እናቶች አባቶች ከዚያው ማርልኝ ያንግትቻ ይላሉ አይደል? ከዚያው ማርልኝ ያንግትቻ እኮ ማለት ውስጡ ምጽድቅም አለው አይደል? መመጻደቅም አለው። ምጽድቁ ምንድነው? እኔ ተምሬያለሁ፣ እዚህ መጥቼ ነው እኔ ድኛለሁ። እዚህ ያለውን ሰው እንዲያው ማረው፣ መችስ የማይረባ ነው መችም ማረው ማለት ነው። እዚያው ማርልኝ ያንግትቻ ግጥሙን አላውቀውም። እዚያው ማርልኝ ያንን ምቹ ይዤው እንዳልመጣ ልጆቹ ከብቶቹ እያሉ ይሉለታል ማለት ነው። ይሄ ምጽድቅ ነው። አንድ መናኝ ገዳም ገብቶ ሰይጣን መጥቶ ምን ልታርግ መጥተህ ነው አለው። እጸድቅ ብዬ አለው። ኧረ ያሁኑ ይባስ በከተማ ያለው ሰው እግዚአብሔርን አያገኝም ብሎ ሰይጣን ስቆበት ሄደ። ስቆበት ኧረ ትዕቢት ብሎ ገና የመጣውን ሰው ምክንያቱም አዲስ መናኝ እሱ ብቻ እግዚአብሔርን ያቀፋ ይል የሚመስለው በከተማው ሰው ያለው ሰው ተኮንኖ እስኪመስለው ድረስ ማለት ነው። ኋላ ሰይጣን መጣና እንዲያ ብሎታል። ቅዱስ መቃርስ ባለበት ሆኖ አይቶ ነበረ። አንተ በዚህ አንድ ሰው አልመጣም አለው። መጥቷል። እንዴት አለ? ምን ልታደርግ መጣህ አለኝ። አንተሳ ምን አልከው? እግዚአብሔርን ባገኝ ሞኝ። በከተማው ያለው ሰው እግዚአብሔርን አያገኝም። አመሌ ከሰው ጋር አላኖረኝ ብሎ እዚህ መጥቼ ወድቄያለሁ በለው አለው። ኋላ መጥቶ አንተ አለው ምን ልታደርግ መጣህ አለው። አመሌ የሰው ስለማይገጥም እዚህ መጥቼ ወድቄያለሁ አለው። ይሄን የነገረ ያ ክፉ መቃርስ ነው ብሎ እንደ ጢስ በኖ ጠፋ ይላል። በእውነቱ አሁንም አብና ያጥፋው ይሄን ክፉ በእውነቱ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ተራሮች እነዚህ እግዚአብሔር የባረካቸው ገዳማትና አድባራት የበረከት ምንጮች ናቸው። የእግዚአብሔር ቃል የሚገኝባቸዋል። እንዲያውም በአዲስ ኪዳን ራሱ በዘመነ ሐዋርያትና በሐዋርያውያን አበው ዘመን ወንጌል ሲተረጎም ከሐዋርያት ዘመን በኋላ የሐዋርያት የጎዳናቸው ተከታዮች በሆኑ በሐዋርያውያን አበው ዘመን ከዚያ በሊቃውንት ዘመን መምህራን ምስጢር ሲከብዳቸው ደብዳቤ ጽፈው እንዲህ ያለው ጥቅስ ከብዶኛልና ሱባኤ ገብታችሁ ተርጉማችሁ ላኩልኝ ተብሎ ገዳማት ነበር የሚላከው። ኋላ መምህራን ገዳማት ሱባኤ ገብተው እንዲህ ብለው ተርጉመው ብለዋል እግዚአብሔር ብለው ምስጢሩን መልሰው ይልኩላቸው ነበረ። ለምን? እነዚህ ማርና ወተት ይፈልቅባቸዋል ማለት ብሉያት ሐዲሳት በኑሮ የሚገለጡባቸው ቦታዎች ናቸው ማለት ነው። ማን? ገዳማቱ ማለት ነው። እንግዲህ ከመጣችሁ ላይ ቀር በዚያው ወደዚህ ገዳም ላምጣችሁ አይሻልም? ይሻላል። መጣችኋል? አዎ መጣችኋል። ስለዚህ ይሄ ገዳም ማርና ወተት ከሚፈልቅባቸው ተራሮች አንዱ ይሄ ነው። በትንቢት ከነገረላቸው ደግሞ ይሄ በኋላ በሐዲስ ኪዳን የተገኙ ገዳማትና አድባራት ሁለቱንም ነው ያገኙ። ብሉይም ሐዲስም እንዲንጠበጠብባቸው ሆነዋል። ተከፍሎ የለባቸውም። በኦሪት ግን ብሉይ ብቻ ይገኛል። ሐዲስን ክርስቶስ ኪተረጉማት አላገኙም ነበረ። አሁን ግን ብሉያት ሐዲሳት ተተርጉመው ተባብረው በምስጢርም ተፈጽመውባቸዋል። ከነዚህ አንዱ ይሄ ገዳም ነው። ይሄ ገዳም ግን በብሉይ ኪዳንም ታሪክ አለው። አስቀድሞ ታቦተ ጽዮን በቀዳማዊ ሚኒሊክ አማካኝነት ከኢየሩሳሌም ወደ ኢትዮጵያ መጥተው ካረፉባቸው ቦታዎች አንዱ ይህ ነው። ለሰሙት ሰዎች ክለሳ ነው። ለእናንተ ታውቁታላችሁ። እንደው ጥቂት ልንገራችሁ ብዬ ነው። በኢትዮጵያ በብሉይ ኪዳን ታቦተ ጽዮን ከመጣች በኋላ በኦሪት መስዋዕት ሲቀርብባቸው ከነበሩ ገዳማት አንዱ ይሄ ነው። 4 ናቸው። ምን ናቸው? መርጡ ለማርያም፣ ጣና ቂርቆስ፣ ቅዱስ ቂርቆስ፣ ተድባበ ማርያም፣ ወሎ፣ አክሱም። እነዚህ ናቸው ማለት ነው። እነዚህ የኦሪት መሰዊያዎች ናቸው። ንጉሥ ሲነግስ የነዚህ አለቆች ሲገኙ ነበር የሚነግሰው በኢትዮጵያ ማለት ነው። የነዚህ አለቆች የጣና የተድባበ ማርያሙ ለንጉሱ በትረ መንግስት ይሰጠዋል። የመርጡ ለማርያሙ ልብሰ መንግስት ያለብሰዋል። የጣና ቂርቆሱ አለቃ የኢትዮጵያውን ንጉስ ሂዶ ቅባ መንግስት ይቀባዋል። የአክሱሙ ዘውድ ይደፋለታል። ከዚያ በኋላ የኢትዮጵያ ንጉስ ጸንቶ ይኖራል ማለት ነው። እንዲህ የሚደረገው ከነዚህ ነበሩ። ስለዚህ ታቦተ ጽዮን አርፋበት የኦሪት መስዋዕት የተሰዋበት የታቦተ ጽዮን ስትመጣ ይዞ የመጣው ሊቀ ካህናቱ አዛሪያስ የተቀበረበት ቦታ ነው። ስለዚህ ኦሪት ሲተረጎምበት መስዋዕት ሲሰዋበት የኦሪት ማር ሲፈልቅበት የኖረ ቦታ ነው ይሄ ማለት ነው። ከዚህ መገኘት ትልቅ በረከት ነው። የታቦተ ጽዮንም በረከት የኦሪትንም የትርጓሜዋን የትንቢቷን በረከት የታፈሰበት የተቀመጠበት ቦታ ነው። በሐዲስ ኪዳን ደግሞ ሐሊብ ራሱ ኢየሱስ ክርስቶስ አብ ሐሊብ ወልድ ሐሊብ ወመንፈስ ቅዱስ ሐሊብ አሐዱ ውእቱ ሐሊብ ዘአልቦቱ ትስብእት
ቅልቅል የሌለበት አንድ ሐሊብ አንድ አምላክ ነው። በጌትነቱ ተከፍሎ የሌለበት በሶስትነቱ ደግሞ መጠቅለል የሌለበት ዋሂደ ባህሪ የሚሆን ተዋሂዶ በስላሴ ስላሴ በተዋሂዶ ያለው ክርስቶስ ከሶስቱ አካል አንዱ አካል እርሱ ሰው ሆኖ ራሱ ሐሊብ ነው። እሱ ወተት ነው ራሱ። እሱ የተገኘበት የመጀመሪያው የሐዲስ ኪዳን ቅዱስ ቤተሰብ የሚባለው ራሱ ክርስቶስ፣ ድንግል ማርያም፣ ዮሴፍ፣ ሰሎሜ፣ ቅዱስ ገብርኤል፣ ኡራኤል እነዚህ ሁነው የተገኙበት ወተት ክርስቶስ የተገኘበት የሚያሳድገን ሐሊባችን ክርስቶስ የተገኘበት ጣና ቅዱስ ቂርቆስ ነው። እዚህ ተገኝቶ አስተምሯል። በሌሎችም አሁን ይሄ መመጻደቅ አይደለም፣ እውነቱን መግለጥ ነው። በሌሎችም ተራሮች አስተምሯል ክርስቶስ። እውነት ነው። ታሪክን መካድ ከታሪክ ሊያወጣን ይችላል እንጂ ከእምነት ሊጨምረን አይችልም። በእውነቱ ማለት ነው። ታሪክን መካድ ታሪክ የሌለው ሰው ቤተክርስቲያን ራሱ በታሪክ የቆመች መጽሐፍ ቅዱስ ራሱ በታሪክ የመጣ ስለሆነ ከታሪክ የወጣ ሰው ከመጽሐፍ ቅዱስ የወጣ ነው። ከሐዋርያት ሰንሰለትም ተቆርጦ የወጣ ነው። የተቆረጠ ብረት ማለት ነው። ምክንያቱም እምነት ሰንሰለታዊነት ነው። ሰንሰለት ነው። አንዱ ቀለበት ተቆርጦ ከወጣ በኋላ ሰንሰለት የሚባለውን ስም አጥቶ ቆራጣ ቀለበት እንደሚባለው ወይም ቆራጣ ብረት የሚል ስም ይሰጠዋል። እጅ ከትከሻ ጋር ሳለ እጅ የሚባል ስም ይኖረው ነበረ። ተቆርጦ ሲጣል ቆራጣ እጅ ይባላል። ሰው ይባል ነበር። ቀድሞ ሰው የሚባል ስም እጅ ግራ አንድ ላይ ሆኖ ሰው ይባሉ ነበር። ሲቆረጥ የተቆረጠ ሌላም ስም ሊሰጠው ይችላል። ሌላው ደግሞ ወደ ፍጉግነት ከተቀየረ ሌላ ስም ይወጣለታል። ፍጉግ ለካ ሌላ ነው። ትሰሙኛላችሁ አይደል? አቤት ፍጉግን ሰምታችሁታል? ጎጃም እኮ ፍየሊቱ ሁሉ ቀን የምትቀኝበት ሀገር ነው። እናንተ እንዴት ግዕዝ የማሰሙ ለምን ሆናችሁ? ግዕዝ አሰሙም እንዴ? ለወደፊቱ እንደምትሰሙ እርግጠኛ ነኝ። ነዷችሁ ማለት ነው። ነዷችሁ እንደምትማሩ አባቶች፣ እናቶች፣ ሴቱ ሁሉ ቅኔ ይቀኝ ነበረ። ተማሪ ሂዶ እዚህ አንዲቱ ደጅ ሂዶ አንዱ ተማሪ ያለውን ሰምታችኋል? ደጅ ሂዶ ውሃ እንደው ቅራሪ ሰጥተዋለች። አዚያ ብሎ አንተ ዝሰማይ ውእቱ ብሏል። ይሄስ ውሃ ነው እንደው ብሏል ማለት ነው። ውሃ ነው ብሏል። አሰማኝም መስሎት ነው። ዘፈተው ይስጠ ያለችው የወደደ ይጠጣ አለችው ማለት ነው። አውስጡና ማለት ነው። እና ይሰማሉ ማለት ነው። እናቶቻችን እዚያ ጎጃም ውስጥ እናቶች ሁሉ ቅኔን እንደ ውሃ ሲጠጡ ኖረዋል ይባላልና እናንተም የእናቶቻችሁ ልጆች መሆን አለባችሁ፣ ሴቶችም አባቶችም። እና ፍጉግ ማለት እንደው በቃ ትቸዋለሁ፣ ይቅርባችሁ፣ በቃ ትቸዋለሁ እንተው አይደለም። እንደዚያ ከሆነ በኋላ ስም ይወጣል። ስለዚህ አንድ ሰው ከስርዓት ሰንሰለት፣ ከትውፊት ሰንሰለት፣ ከታሪክ ሰንሰለት ከወጣ ተቆርጦ ይጣላል። የክርስቶስ ሕዋስ ከመባል ወጥቶ ጸረ ክርስቶስ ወደ መባል ይሄዳል። ስሙ ሌላ ነው፣ አባለ ክርስቶስ አይደለም። እኛ አንድ ህብስት ስለምንቀበል ብዙ ስንሆን አንድ ነን። እስመ ማህዱ ህብስት ንነስ እንዳለ ቅዱስ ጳውሎስ አንደኛ ቆሮንቶስ 10:17 ላይ አንድ ህብስት ስለምንቀበል ብዙ ስንሆን አንድ ነን ስላለ ቤተ ክርስቲያን ምዕመን ጉባኤ ክርስቶስ ተብሎ ከመጠራት አልፎ ተቆርጦ ሲወጣ ስሙም ይከፋል፣ ግብሩም ይከፋል፣ መጨረሻውም አያምንም። ስለዚህ በታሪክ የተነገረን ይሄ ነው። ብሉያት ሐዲሳት ተነግረውበታል። እዚህ ቦታ ጌታችን ኢየሱስ ክርስቶስ በስደቱ አሳልፈዋል፣ ሌሎችም ቦታዎች ላይ አሳልፈዋል። ስለዚህ በዚህ ተራራ መጥቶ በኋላ ደግሞ አቡነ ሰላማ ከሳቴ ብርሃን በአክሱምም እንዳስተማሩ እንዳጠመቁ እዚህ አጥምቀዋል። ያጠመቁት እዚህ የእናቶችና የአባቶች ገዳም መለያ ላይ ታች አለች፣ እዚያ ላይ አጥምቀዋል። መስቀላቸውም የአቡነ ሰላማ ከሳቴ ብርሃን የኢትዮጵያ የመጀመሪያው ጳጳስ የእሳቸው መስቀልም እዚህ አለ። በኋላ ደግሞ ቅዱስ ያሬድ ደግሞ ማር ሐሊብ የሆነ ዜማውን ከሰማይ ሂዶ አምጥቶ ያፈሰሰው አክሱም ሆኖ ተገለጠለት። ከህዳር 1 እንዲያውም ዜማውን አንቀበልም ብለው ተቃውመውት ነበረ። አክሱም ተገልጦለት ከሰማይ እንዳመጣው ዜማውን ሱባኤ እንያዝ ተብሎ ከህዳር 1 እስከ 6 ድረስ ሱባኤ ተያዘ። ህዳር 6 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በህዋው ላይ እንደተሰቀለ ሆኖ ታየለት ለንጉሱ ጭምር። ንሰብክ ወልዶ መድህና ለዚያ ጊዜ ሲያየው ማለት ነው። የባሕርይ ልጁ ኢየሱስ ክርስቶስን መድኃኒት ነው ብለን እንሰብካለን ብሎ ተናገረ። ህዳር 6 ቀን የቅዱስ ያሬድ የዜማው ትክክለኛነት በክርስቶስ በአክሱም ሰማይ ላይ የተመሰከረለት ቀን ነው። በዚህ ምክንያት የአቋቋም ትምህርት የሚጀመረው ከህዳር 6 የሆነው በዚህ ምክንያት ነው ማለት ነው። ህዳር 6 ቀን ያ ስለተገለጠለት እዚያ የተገለጠለትን ድጓ አምጥቶ
የጻፈው ጣና ቂርቆስ ነው። እዚያ ጽፎት በእጁ የጻፈው ድጓ አሁን አለ እዚህ ማለት ነው። ይሄ ባለበት መገኘት እኮ መታደል በእውነቱ ማለት ነው። እዚህ ይሄንን አይቶ መሄድ በእጁ የጻፈባቸው ድንጋዮች አሁን ጊዜ ካላችሁ ወንዶቹ መሄድ ስለሚቻል ሂዱ። ወንዶቹ መሄድ ስለሚቻል ሂዱና ዳሷቸው። ፊታችሁ ሁሉ እዛ ዕውቀት ይገልጥላችኋል። የቅዱስ ያሬድ በረከት በእውነቱ ማለት ነው። ከሰማይ እየመጣ ስለሆነ ማለት ነው። ቅዱስ ያሬድ ያን ቃሉን ያፈሰሰበት ስለሆነ ያን ዳሱት። እናቶች ደግሞ በእምነት እጅ ዳሱት። ደግሞ እምነት አባ ጊዮርጊስ ምን ይላል? እንዲህ ይላል፣ አይ አንቺ ልጅሽን ስትወልጅ በቤተልሔም የተገኘን ሰው ምንኛ ብፁዕ ነው ይልና፣ ግን እኔም ብፁዕ ነኝ ይላል። ምክንያቱም ስትወልጁ ሳላይ ስላመንኩ ልጅሽ ደግሞ ሳያዩ የሚያምኑ ብፁዓን ናቸው ስላለ እኔም ብፁዕ ነኝ ይላል። ስለዚህ እናንተ ደግሞ ሳታዩ አይ አባቶች እዚህ ያደው ቢዳስሱም እኛም እዚህ ሆነን ዳሰናል ብሉና ብፁዕ ነህ እስቲ ብፁዕ ነህ ይበሉላችሁም። በእምነት ነው። እሺ በእምነት ብፁዕ ነን በእውነቱ ማለት ሳናይ ማመን። ስለዚህ የቅዱስ ያሬድን ያንን ድንጋዩን ሁሉ እንደዳሰሳችሁት እመኑ። አሁን በእጃችሁ ያ በረከት ታገኛላችሁ። ይሄ ቅዱስ ያሬድ ዜማ ያንጠበጠበበት ስለሆነ ጣና ቂርቆስ ወተት የሚፈልቅበት ተራራ ኮረብታ፣ ማር የሚንጠበጠብበት ተራራ ብሉይ ኪዳንም ሐዲስ ኪዳንም በኋላም መምህር ኤስድሮስ ብሉይ ሐዲስን አስማምተው ስለተረጎሙበት ብሉያት ሐዲሳት የሚፈልቅበት ቦታ ነው። የበረከት ምንጭ ነው። ቅዱስ ቂርቆስ ደግሞ በረከቱን ይዞ ምልጃውን ይዞ እንደው ይገርማል እኮ በቅዱስ አትናቴዎስ ተባርኮ የመጣ የመጀመሪያው የቂርቆስ ታቦት የጣና ቂርቆስ ነው። በቅዱስ አትናቴዎስ በአራተኛው ክፍለ ዘመን ከ15 ዓመት በላይ የሚሆኑ የፕትርክና ጊዜውን በስደት ያሳለፈው ንዑድ ክቡር የሚሆነው የሐዋርያው የቅዱስ አትናቴዎስ በረከት በእጁ ተባርኮ የመጣው የቅዱስ ቂርቆስ ታቦት እዚህ አለ። በዚህ አካባቢ ሰው እየሞተ እንስሳት አራዊቱ እየተጎዱ ሰው እየተቀሰፈ በሽታ ሲያስቸግር አንተ ለኔ ብለህ ደምን እንዳፈሰስከ አንተ ሕፃን እኔም በአንተ ስም የተማጸኑትን ሁሉ የኔ ስም በአንተ አድሮ ይኖራልና በአንተ ስም የተማጸኑትን ሁሉ መከራ አርቅላቸዋለሁ፣ የሰው ሞት፣ የእንስሳት ሞት፣ ረሃብ፣ ችግር አይኖርም ብሎ ቃል ስለገባለት የቅዱስ ቂርቆስን ታቦት ቅዱስ አትናቴዎስ አስባርከው ሲያመጡት እዚህ አካባቢ መቅሰፍቱ ሁሉ ራቀ። የበረከት መፍለቂያ ሆነ ማለት ነው። እዚህ የበረከት መፍለቂያ ሆነ። ስለዚህ እዚህ የተገኘ ሁሉ መርገም፣ ክፋት፣ ስቃይ፣ ሞት ይጠፋለታል። ቅዱስ ቂርቆስ ታቦቱ ባለበት ራብ የለም አላልኳችሁ? እስቲ እንገዳሚውት እስኪ አንድ ወደዚህ ያዙ። መሬት አለ። አሁን እዚህ ያለው መነኩሴ ምንድን ነው የሚበላ? አይገርማችሁ? እኔ ስጡን ነብይ አይደለም ብትሰጡም አልቃወምም። ግን እንደ እውነቴን ነው እኔ ከልብ የምናገረው ማለት ነው። አይደንቃችሁም? አሁን እዚህ ምን መሬት አለ? እስቲ አሁን ምንድን ነው የሚበሉት? ይሄው የቅዱስ ቂርቆስ የበረከት ምንጭ ነው በእውነቱ ማለት። ዓመት እስከ ዓመት እንግዳ ይቀበላል ይሄ ገዳም ማለት። ዓመት እስከ ዓመት እንግዳ ይቀበላል። 3 ወር 4 ወር ሰው ተቀምጦ እዚህ መከራ አሳልፎ ይሄዳል። ስለዚህ ምንድነው ሲጋ የቅዱስ ቂርቆስ በረከት ነው ይሄ። ስለዚህ ጌታችን ኢየሱስ ክርስቶስ በልጆቹ በሐዋርያት እሱ እኮ በረከትን ለልጆቹ ለሐዋርያት ሰጥቷቸዋል። ታዲያ የክርስቶስ በረከት እኮ የኩሬ ውሃ አይደለም፣ ዘይውህዝ እኮ ነው፣ የሚፈስ ነው፣ ውይዝ ነው። የክርስቶስ በረከቱ ተመትሮ ያለበት አይደለም፣ በልጆቹ እጅ የሚናኝ ነው። ለሐዋርያት ሰጠ፣ ከሐዋርያት እጅ እየበረከተ ለምዕመናን ይደርስ ነበረ። ታዲያ ክርስቶስ እንደው ሐዋርያትን አስቀምጡና ስጡ እናንተ አሳልፉ ያለ እንደው በረሃብ ከደከሙት ተማሪዎቹም ጀግና ያመጣው አንድ 50ውን መርጦ አሳልፉ አይልም ኑሯል። ምስጢር ስላለው ነው ጌታ ይዋ። ምስጢሩ ምንድን ነው? በረከት የሚገኘው በሐዋርያት እጅ ነው፣ በቅዱሳን እጅ ነው። ክርስቶስ ሀብቱን የሚሰጥ በክህነት በረከት፣ በምልጃ በረከት፣ በቅዱሳን በረከት ነው። በበረከተ ክህነት፣ በእደ ክህነት፣ በቅድስና እጅ ክርስቶስ በረከትን ይሰጣል። ያ ደግሞ እሱ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ስላለ ሐዋርያትን በመሰሉ በሰማዕታት በጻድቃን እጅ የእሱ በረከት ሲሰጥ ይኖራል። ይሄ ካለበት ስለመጣችሁ ትልቅ በረከት ታገኛላችሁ። በረከት እግዚአብሔር ከእናንተ ጋር ይሁን፣ ከሁላችን ጋር ይሁን። መጨረሻ የምነግራችሁ ተራሮች፣ ኮረብቶች የተባሉት አበይት ነቢያት፣ ደቂቅ ነቢያት ናቸው። ሐዋርያት ሰባ አርድእት ናቸው፣ ወተት የፈለቀባቸው ሐዋርያትና የሐዋርያት ተከታዮች ናቸው። ውሃ ከእግዚአብሔር ቤት ይገኛል የተባለች ቤተ እግዚአብሔር የተባለች ድንግል ማርያም ናት።
ሌሎቹ ሊቃውንት በብዙ መንገድ ተርጉመውታል። የለም ብለው ተራሮች ኮረብቶች የተባሉ ሐናና ኢያቄም ናቸው። ከዚያ የፈሰሰችው ማር ደግሞ ማርያም ናት ይላሉ። እስቲ ማርያም በሉ። ያው እመቤታችን ስሟ የጣፈጠ ነው በእውነቱ ማለት ነው። ለመራራው ዓለም ሕይወት ይዛለት የመጣች ስለሆነ ሶበ ወለደቶ ብእሲት ለክርስቶስ አምጻት ሕይወተ ለዓለም ይላል አቡሊዲስ። ድንግል ማርያም ከአምላክን ክርስቶስን በወለደችው ጊዜ ለዚህ ዓለም ሕይወትን አመጣችለት። ያችኛይቱ እናቱ ሞትን ይዛለት ብትመጣ ይችኛይቱ ሕይወትን ወለደችለት፣ ትንሣኤን አመጣችለት፣ ፀሐይ አወጣችለት። ኢያቄም ወሐና ወለዱ ሰማየ ወሰማይ ወሙኒ አስረቀት ፀሐየ ይላል ደራሲው ሲናገር። ኢያቄምና ሐና ሰማይ ወለዱና ሰማያቸው ድንግል ማርያም ልጃቸው ፀሐይ ክርስቶስን አውጥታለች። ስለዚህ ምን ይላሉ አባቶቻችን? ስሟ የጣፈጠ ከተራሮች የፈለቀችው ማር እሷ ናት ብለው ይናገራሉ። ቤተ እግዚአብሔር የተባለች ደግሞ እሷ ናት። ከሷ የተገኘው ውሃ ክርስቶስ ነው ማለት ነው። ከሷ የተገኘው ከቤተ እግዚአብሔር ውሃ ይገኛል። እስኪ በሉ ከቤተ እግዚአብሔር በሉ። ምን ይገኛል? ውሃ ይገኛል። ያ ስለ ኢየሱስ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 7 ይህን የነቢዩን ትንቢት ሲፈጽምለት ዘጾማ ይምጻ ኀቤ አለ። የተጠማ ወደ እኔ ይምጣ፣ የተጠማ ወደ እኔ ይምጣና ይጠጣ። ከክርስቶስ የምንጠጣ ውሃ ምን ይመስላችኋል? ሁሉን እንጠጣለን። እንዲህ ይገርማል እኮ የዚህ ዓለም ውሃ ለሁሉም ነገር መሆን አይችልም። ልብ ብላችሁ ስሙ። አሁን ውሃውን እንጠጣለን። ውሃ ለሁሉ ነገር መሆን አይችልም። ለምሳሌ ውሃ ሰላም ያመጣል? እስኪ ንገሩኝ። ውሃ ንዴት ያበርዳል? ውሃ ጥም ያበርዳል እንጂ ውሃ ንዴት ያበርዳል? አያበርድም። ውሃ ቁጣ አያበርድም። ውሃ ረሃብ አያስወግድም። ውሃ ነው ውሃነት ብቻ ለውሃነት ይጠቅማል። ውሃ ረሃብ አያስወግድም። ውሃ ሀብት ሊሆንም ላይሆንም ይችላል። በእርግጥ አትክልት ተክሎ ቢሰሩበት ይሆናል። ውሃ ህመም አይፈውስም። በተፈጥሮ ጤንነቱ ይሆናል፣ የሚሆነውን ይሆናል። ግን ፈዋሽነትና ደዌ ነቃይነት ግን የለውም፣ መድኃኒትነት የለውም። ታዲያ ክርስቶስ ግን ከውሃ የተለየ ውሃ ነው። ውሃ ለክርስቶስ አንጻርነቱ ህይወት በመሆን ነው። ለመኖር ያለ ውሃ መኖር እንደማይቻል ክርስቶስ ህይወት ነው ለማለት ነው። አንጻርነቱ በዚህ ነው እንጂ ውሃ እጸጽ አለበት። ውሃ መንጽሔ ነው፣ ክርስቶስ ያነጻል። ውሃ መልክ ያሳያል፣ ክርስቶስ ምስጢር ይገልጣል። ውሃ ያለመልማል፣ ልምላሜ ሃይማኖትን ጽጌ ሃይማኖትን ይሰጣል፣ ለፍሬ ያበቃል። ውሃ ያኖራል፣ ክርስቶስ ያኖረናል። ክርስቶስ ግን ውሃ ብቻ አይደለም፣ ምግብ የሆነ ውሃ ነው ማለት ህብስትነት ያለው ውሃ፣ ብርሃን ያልነት ያለው ውሃ፣ ጤንነትን የሚሰጥ ውሃ፣ ትንሣኤ የሚሰጥ ውሃ፣ ሰላም የሚሰጥ ውሃ፣ የሚያነጻ ውሃ፣ የሚያድን ውሃ፣ የሚያበራ ውሃ፣ ዕውቀት የሚገልጥ ውሃ። ይሄ ነው ከቤተ እግዚአብሔር። ከማን ተገኘ? እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እዚህ አካባቢ ውሃ አለ። ለመጠጣት ወደ ምንጩ ይኬዳል። ምንጩን ጥሎ በዚያ ማዶ መሮጥ ነው። እስቲ ንገሩኝ፣ አትመልሱ? ውሃ ያለ እዚህ ነው። ውሃ ያለ እዚህ ነው። ወደዚያ ማዶ መሮጥ ይሻላል ወደ ምንጩ መምጣት? ይሄን በአንድ ቃል መልሱልኝ እስኪ ንገሩኝ። ውሃው ማን ነው? ጌታችን ኢየሱስ ክርስቶስ። ውሃው የፈለቀባት ምንጭ ማን ናት? እመቤታችን ናት። በእውነቱ ማለት ከእመቤታችን ክርስቶስ ይገኛል ማለት ነው። ኩልክሙ ርሱሃነ ምድር ሀበዛቲ ነቅ እንተ ታፈለፍል ሕጽበተ መድኃኒት። የድህነት ውሃን ወደምታፈልቀው ወደዚያች ምንጭ ሁላችሁም ሰውነታችሁ ያደፈባችሁ ሁሉ ወደሳ ኑ ይላል። ከሷ እንመጣና ልጇን እናገኘዋለን። ሰብአ ሰገል መጡ፣ ታቅፈው አገኙት። መላእክት መጡ፣ እጇ ላይ አገኙት። ተመልከቱ። እንዛሃሎ በመዝራይተ እሙ ለሊሁ ይዚያ እንዲ በኪሩቤል ወሱራፌል ይላል ቆዝሞስ የሚባል ሊቀ ሃይማኖት አበው ላይ በእጇ እንደያዘ በኪሩቤል በሱራፌል ላይ ጸንቶ እየኖረ መጡ። 5500 ዘመን አልታያቸው ብሎ በብርሃን መነጽር በተስፋ የሚያዩትና የሚጠብቁትን ጌታ መላእክት ያዩት ከሷ እጅ፣ ሰብአ ሰገል ያዩት ከሷ እጅ፣ እንስሳት አራዊት ፈጣሪያቸውን ያወቁት ከሷ እጅ የበረከት የእውቀት ምንጭ ቅድስት እናታችን ወላዲተ አምላክ ድንግል ማርያም ናት። እሷ የተገኘ ሁሉ የቀረበ ሁሉ ክርስቶስን ያገኘዋል። ዛሬም አይለያትም። ሞኝ ነው እንደ ጎበዝ ሰው ተማሪዎቹን እስከ ዓለም ፍጻሜ አልለይም ብሎ እናቱን ከወለድሽ በኋላ ደናውኝ የሚላት ይመስለዋል? እንዲህ ምን አይነት እንደው ብደት ነው? እንደው እንደ ድንቁርና ያለ ጅልነት የለም በእውነቱ ማለት ነው።
ድንቁርና ምን ያደርጋል? ጌታ ያደርጋል። ታውቃላችሁ? ድንቁርና ጌታ ያደርጋል ማለት ደፋር ያደርጋል። የሚያውቅ ሰው እኮ አንገት ደፊ ነው። ድንቁርና ያለበት ሰው ግን እንደፈለገ ይናገራል። ይከፋኛ የሚከፋበትን አያውቅ አይደል? እንዲሁ የሀገራችን ገበሬ እኮ ሊቅ ነው እኮ። ያምራል ብለው ከተናገሩት እንዲህ ሁላችሁ እኮ ሊቅ እኮ ነው ማምላክ ብሎ አዲስ ሳይማር የተመረቀ በእውነቱ ማለት ነው። ያምራል ብሎ ከመናገር ይከፋብኛል ብሎ መተው በእውነቱ ማለት እንዲሁ ዝም የማይባለው ሰው እኮ ቢያንስ 3 ደረጃ እኮ አለው። መጠየቅ በሉ፣ ማወቅ፣ ካላወቁ ማፈር። እስቲ በሉ ይሄ ጥሩ ጸጋ ነው በእውነቱ ማለት ነው። መጠየቅ አንድ በሉ፣ ከዛ ጠይቆ ደግሞ እሱ ምን ማለት ካላወቁ ቢያንስ ምን ማለት ይሄ ጥሩ ጸጋ እኮ ነው። እንዴ ዝም ብሎ መደንፋት ነውር እኮ ነው በእውነቱ ማለት ነው፣ ነውር። ስለዚህ ይሄንን ነው እኛ የምናውቀው መዓዛ መለኮቱ የማይለያት እንኳን ከሷ ደቀ መዛሙርቱን እንኳን እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለ እነሱ እስከ ዓለም ፍጻሜ ይኖራሉ ማለት ሳይሆን በእነሱ በሚተኮ ካህናት አበው ሁሉ ላይ አትሮ እንደሚኖር የገለጠልን ነው መድኃኒታችን ኢየሱስ ክርስቶስ። ቤተ እግዚአብሔር የተባለች ቤተ ክርስቲያን ናት። ከቤተ ክርስቲያን የሕይወት ውሃ ክርስቶስ ይገኛል። ሕይወት ሁሉ የሚገኘው በዚያ ነው። እንግዲህ ነግሬያችኋለሁ። ወበከመ ልዕልናከ ሠራይኮሙ ለደቂቀ እጓለ እመሕያው፣ አንተ በጌትነት በልዕልና ፍጡራንን ሁሉ በዚህ ይደሩ በዚህ ሁሉ ርስተ ሴም ለሴም ርስተ ካም ለካም ርስተ ያፌት ለያፌት ይሁን ብለህ ስራ ሰርተሃል። አውደ ያውሩ ረስያን ዝንጓን ግን ዝም ብሎ በዚያ በሜዳ ይሮጣሉ ባልተሰጣቸው ርስት ማለት ነው። ወበከመ ልዕልናከ ሠራይኮሙ ለደቂቀ እጓለ እመሕያው፣ የሰው ልጆችን አንተ እናቴን እናት ትሁናችሁ እናትህን ቤተ ክርስቲያንን የሕይወት ምንጭ ናት ብለህ ስራ ሰርተህ ነበር። አውደ ያውሩ ረስያን ዝንጎች ግን ወደ ጠንቋይ ይሮጣሉ፣ ሕይወት ወደማይገኝበት ይሮጣሉ። ሀደጉኒ ኪያዬ አዘቅተ ማየ ሕይወት እስመ ክልኤተ ተመልከቱ እከያተ ገብሩ ሕዝቤ ይላል ትንቢተ ኤርምያስ ምዕራፍ 2 ላይ ሲናገር ሕዝቤ 2 በደሎችን በደለ፣ የሕይወት ውሃ ምንጭ እኔን ተውኝ። ሕይወት የማያገኝባቸው ወከረዩ ተመልከቱ አዘቅተ ንጹፋተ ዛልቦሙ ማይ ውሃ የሌለባቸውን ጉድጓዶች ሁሉ ቆፈሩ። ስለዚህ ውሃ ሕዝቤ በውሃ ጥም ይኖራል ይላል። ይሄ ነው እንግዲህ ማለት ነው። ወደ ጠንቋይ ስንሮጥ ወደዚያ ስንባክን ድነት ወደማናገኝባቸው ቦታዎች ሁሉ ስንባክን ነው። እንደው እውነቴን ነው። ጥቃቅን ነገሮች አሉ ሰላም የሚሰጡን የሚመስለን። አንዳንዱ ሰው አሁን ዝም ብሎ ጸሎቱን አቋርጦ እስቲ እንደው ሰላሙ ነው እንደሆነ ዛሬ ብሎ ከፌስቡክ ሰላም የሚቆፍር ሰው አለ። አላያችሁትም? ፌስቡክ ውስጥ ቁፍር ብሎ እስቲ እንደው ነገ ተፈቱ ታሰሩ ይላል። ብትጸልይ ታስፈታቸው ነበር። እዚያ ግን ኢንተርኔት እየቆፈርክ የምታስፈተውም የለ የምታሳስረውም የለ። መድኃኒቱ ይሄ ነው። እዚያ ከመሄድ ቤተ እግዚአብሔር ነው የሕይወት ውሃ ያለ። የሰላማችን ምንጭ ከእግዚአብሔር ነው። ቤተ ክርስቲያን በጣም ክርስቲያን የሚጠፋው ጸሎት ሲያቋርጥ፣ ደግሜ ልንገራችሁ፣ ጸሎት ሲያቋርጥ፣ ከቤተ ክርስቲያን ህብረት ሲለይ፣ ከስጋው ደሙ ሲለይ፣ ከንስሐ አባት ምክር ሲኖር፣ ራሴ ለራሴ በቃዋለሁ ሲል፣ በሐዋርያት ስርዓትና ክህነት አላድርም ሲል፣ በሕገ እግዚአብሔር አልመራም ሲል የሕይወት ውሃ ምንጭ ከሆነ ከክርስቶስ ይለያል። እነዚህ ናቸው ሱታፌ ክርስቶስ የሚባሉት። በዚህ ሱታፌ ክርስቶስ ነው ለቲኦሲስ ወይም ለሱታፌ መለኮት ወይም ለማዕርግ መድረስ የሚቻለው። እግዚአብሔርን ወደ መምሰል የምናድገው መጀመሪያ በእነዚህ ስናድር ነው። ስለዚህ ይህንን ስለሰጠን አሁን ዛሬ አንድ ቃል አስገብቼ ሰዳችኋለሁ ማለት ነው። አንደኛ ጸሎት እንዳታቋርጡ እሺ በሉ። አሁን ዳዊት ሳይደግም የሚውል ሰው መኖር የለበትም። እሺ አላችሁኝ? ይሄ አንዱ ነው አንዱ። ሁለተኛ ደግሞ ቤተ ክርስቲያን ሳትገቡና እንዳትውሉ እሺ በሉ። ይሄን ነው በቃ ቤተክርስቲያን ገብታችሁ መዋል አለባችሁ። ቤተክርስቲያን ገብታችሁ ኪዳን ከተቻላችሁ አስደረሳችሁ፣ ካልደረሳችሁበት ደግሞ ውስጥ ገብታችሁ ዕጣን ሸቷችሁ ቤተክርስቲያን አትለዩ ነው። አካሉ ናት ቤተክርስቲያን። የቤተክርስቲያንን ይሄንን ስትዳስሱት ማለት ነው። የጨርቁን ጫፍ ብዳስስ ምን እላለሁ ነው ያለቻችሁ ሴት። አቤት ቆይ አንድ ነገር ልንገራችሁ። የጨርቁን ምንድን ያለችው ጫፍ። ቤተክርስቲያን ደግሞ ምኑ ናት? አካሉ። ኤፌሶን 1:23 እንደተናገረ እንተይቲ ስጋሁ ብሏል። ቤተክርስቲያን የሱ አካሉ ናት ብሏል። አሁን ቤተክርስቲያኑ ህንፃውን ስንዳስስ ማን ነው የምንዳስሰው? የክርስቶስን አካሉን ነው የምንዳስሰው። ይህ ትልቅ በረከት ነው። ስለዚህ ከቤተክርስቲያን አለመለየት። ሶስተኛ ለስጋው ለደሙ መዘጋጀት እሺ በሉ። አዎ። አራተኛ በሕገ እግዚአብሔር እና በሥርዓተ ቤተክርስቲያን መመራት። አሁንም እሺ በሉ። ሕገ እግዚአብሔር እየተማሩ መመራት፣ በፈቃደ ካህን
ማደር። ይሄ ነው የሚጠብቀን ማለት ነው። እነዚህን ካደረግን እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ከኛ ጋር ከሆነ ማንም አይቃወመንም፣ ቢቃወመንም አይቋቋመንም ማለት ነው። የሰራዊት አምላክ ቅዱስ እግዚአብሔር በደሬት ጠብቆ በሀብት አቅርቦ እስከዚህ ሰዓት ስላደረሰን ስላስተማረንም ስሙ የተመሰገነ ይሁን። ማር ወደሚፈስበት ወተት ወደሚፈልቅበት ወደ ነቢያት ወደ ሐዋርያት ተራራነት፣ ወደ እመቤታችን ቅድስት ድንግል ማርያም ተራራነት፣ ወደ ጻድቃን ወደ ሰማዕታት ተራራነት፣ ወደ ቤተክርስቲያን ተራራነት፣ በዚያ ላይ አድሮ ወደሚያስተዳድረን ወደሚመግበን ወደ ጌታችን ወደ ኢየሱስ ክርስቶስ መንግስት ለመድረስ ያብቃል።